ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። ሩሲያና ቬንዙዌላ የአሜሪካ የባህር ኃይል በካሪቢያን የፈጸሙትን ጥቃት አወገዙ። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እና የቬንዙዌላ አቻቸው ኢቫን ጊል ባደረጉት የስልክ ልውውጥ አሜሪካን በካሪቢያን ባህር በምትወስዳቸው እርምጃዎች ዙሪያ ከፍተኛ ስጋት እንዳላቸው መግለጻቸውን የሩሲያ ውጭ ጉዳይ ሚኒስትር አስታውቋል። ላቭሮቭ ሞስኮ በቬንዙዌላ አቅራቢያ በሚገኙ ዓለም አቀፍ የውሃ አካላት በአንድ መርከብ ላይ አርብ የተፈጸመውን የአሜሪካ ወታደራዊ ጥቃት በብርቱ እንደምታወግዝም በውይይቱ ወቅት አጽንኦት ሰጥተዋል። አሜሪካ በአደንዛዥ እጽ አዘዋዋሪዎች ላይ ያወጀችውን ጦርነት ከሄይቲ አሁናዊ ሁኔታ ጋር በምንም መልኩ እንደማታገናኝና እርግጠኛ መሆን እንደማይቻልም ማንሳታቸውንም ሚኒስትሩ ጠቁመዋል። ከጥቂት ዓመታት በፊት በደረቅ ወደብ ከሱዳን ጋር መገናኛ የነበረው ከፍተኛ የንግድ ልውውጥ የገንዘብ እንቅስቃሴ ይደረግበት የነበረውና ከቅርብ ጊዜ ወዲህ በትጥቅ የታገዘ ጥቃቶችን የኢትዮጵያው ሊቢያ በተባለው ከጎንደር መተማ መስመር ህዝብ በጫኑ 10 ተሽከርካሪዎች ላይ በተፈጸመ ጥቃት 18 ንጹሃን ሰዎች ህይወታቸው ሲያልፍ 30 የሚደርሱት ደግሞ ከከባድ እስከ ቀላል የአካል ጉዳት መድረሱ ተነገረ። ከስፍራው በደረሰ መረጃ መሰረት በ23/1/2018 ዓ.ም ከጎንደር መተማ መስመር መንገድ ልዩ ስሙ መቃ ተብሎ ከሚጠራው አካባቢ 2 ኪሎ ሜትር ወጣ ብሎ የጦር መሳሪያ የታጠቁ አካላት በ10 የህዝብ ማመላለሻ መለስተኛ ተሽከርካሪዎች ላይ ባደረሱ ጥቃት 18 ንጹሃን ሰዎች ህይወታቸው ሲያልፍ 30 የሚደርሱት ደግሞ ከከባድ እስከ ቀላል የአካል ጉዳት ደርሶባቸው በጎንደር ሆስፒታል እና በሌሎች የህክምና ጣቢያዎች በህክምና ላይ ይገኛሉ። ከአካባቢው ነዋሪዎች በተገኘው መረጃ መሰረት በዚህ አካባቢ በ16/10/2017 ዓ.ም የታጠቁ አካላት በፈጸሙት ጥቃት ከ16 በላይ ሰዎችን በተመሳሳይ ህይወታቸው ማለፉንና በንብረት ላይ ከፍተኛ ጉዳት መድረሱን መዘገባችን ይታወሳል። በአካባቢው ባለስልጣናት በሚንቀሳቀሱበት ወቅት አንዳንዴ እጀባ ቢኖርም በተለይም በዚህ አዝመራ በሚሰበሰብበት ወቅት ኃላፊነት የሚወስድ አካል አልተገኘም። አሜሪካ በቬንዙዌላ ባህር ዳርቻ እጽ አዘዋዋሪ ጀልባ ላይ በወሰደችው እርምጃ 4 ሰዎች መግደሏን አሳወቀች። የአሜሪካ ጦር ትናንት አርብ በቬንዙዌላ ባህር ዳርቻ ላይ ወደ አሜሪካ አደንዛዥ እጽ ስታጓጉዝ የነበረች ጀልባ መምታቱን የመከላከያ ሚኒስትር ፔት ሄግስት ተናግረዋል። በእርምጃው 4 ናርኮ የተሰኙ የአሸባሪ ቡድን አባላት መገደላቸውን የፔንታጎን ዋና አዛዥ ተናግረዋል። በካሪቢያን አካባቢ አደንዛዥ እጽ ያዘዋወራሉ በተባሉ መርከቦች ላይ የሚደረገው ዘመቻ ፕሬዚዳንት ትራምፕ የህግ አውጪዎች ይፋዊ ማስታወሻ ላይ አሜሪካ አሁን ከአደንዛዥ እጽ አዘዋዋሪዎች ጋር ጦርነት ውስጥ መሆኗንና ከአዘዋዋሪዎቹ ጋር ግንኙነት ያላቸው ግለሰቦች ህገወጦች መሆናቸውን ከገለጹ ከአንድ ቀን በኋላ ነው። በዚህም አሜሪካ አደንዛዥ እጽ አዘዋዋሪዎችን ያለመ የጥቃት ዘመቻ እየቀጠለች ሲሆን ከሳምንታት በፊትም የአሜሪካ ኤፍ-35 ስውር ተዋጊ ጀቶችን በቬንዙዌላ የአደንዛዥ እጽ አዘዋዋሪ ቡድኖች ሰፈሮች ላይ ከባድ ጥቃት መፈጸማቸው ይታወሳል ሲል ሲኤንቢሲ ዘግቧል። የአውሮፓ ህብረት ለ6 ዩኒቨርሲቲ ሆስፒታሎች 146 ሚሊዮን ብር የሚገመት የህክምና መሳሪያዎች ድጋፍ ማድረጉን የጤና ሚኒስቴር አስታወቀ። ህብረቱ ለህፃናት ህክምና፣ ለማህፀን ጽንስ፣ ለሰመመን ህክምና፣ ለድንገተኛ እንዲሁም ለቀዶ ህክምናና ለሌሎች ህክምና አገልግሎቶች የሚረዱ የህክምና መሳሪያዎች ነው ያበረከተው ተብሏል። የህክምና መሳሪያዎች ድጋፍ ለአዳማ፣ ጅማ፣ መቀሌ፣ ባህር ዳር፣ ጎንደርና ሀረማያ ዩኒቨርሲቲ ሆስፒታሎች የሚከፋፈል እንደሚሆንም ተጠቁሟል። የአውሮፓ ህብረት በጣሊያን ስፔን ትብብር አማካኝነት ባለፉት 7 ዓመታት የጤና ሳይንስን የሚያስተምሩ ዩኒቨርሲቲዎች ሆስፒታሎች በማደስና ለህክምና አገልግሎት ምቹ በማድረግ የስፔሻሊቲ ስልጠናዎችን በማሰልጠንና የህክምና መሳሪያዎችን ድጋፍ በማድረግ በትብብር እየሰራ መሆኑን የጤና ሚኒስትር ወይዘሮ ሳህለላህ አብዱላሂ ገልጸዋል። የትራምፕ ልዩ ልዑክ ስቲቭ ዊትኮቭ ወደ ግብጽ ጉዞ መጀመራቸውን የእስራኤል መገናኛ ብዙሃን ዘግቧል። የእስራኤል ልዑካን ቡድን በስትራቴጂክ እቅድ ሚኒስቴር እና የጠቅላይ ሚኒስትር ቤንያሚን ኔታንያሁ ታማኝ ረዳት በሆኑት በሮን ደርመር ሊመራ እንደሚችልም ተዘግቧል። ቴል አቪቭ እስራኤላውያን ታጋቾችን ማስፈታትና የፍልስጤም እስረኞችን መልቀቅ የሚያካትተውን የትራምፕ የጋዛ የሰላም እቅድ የመጀመሪያ ምዕራፍ ተግባራዊ ለማድረግ በዝርዝር ጉዳዮች ላይ ለመወያየት እየተዘጋጀች ነው ሲል የእስራኤል መንግስት ምንጭ ቅዳሜ ማለዳውን ለስፑትኒክ ተናግረዋል መባሉን ኢትዮ ኤፍኤም ዘግቧል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ሐማስ ባለ 20 ነጥብ የሰላም እቅዱን እስከ እሁድ እንዲቀበል ማስጠንቀቃቸውን ተከትሎ ቡድኑ አርብ ዕለት የሰላም እቅዱን እንዲቀበልና ታጋቾቹንም እንደሚለቅ አስታውቋል። ሐማስ የሰላም እቅዱን እንደሚቀበል ባስታወቀበት በሰዓታት ውስጥም ትራምፕ እስራኤልን ጋዛን መደብደብ እንድታቆም አሳስበዋል። ስፑትኒክ እንደዘገበው እስራኤል የጋዛ ወረራ እንዲቆም ያዘዘች ሲሆን የእስራኤል መከላከያ በጋዛ የመከላከል እርምጃዎች ብቻ እንደሚያከናውኑም ተጠቁሟል። ቴል አቪቭ ከሐማስ ቡድን ምላሽ በኋላ ሁሉም ታጋቾች ለማስፈታት የትራምፕ እቅድ የመጀመሪያ
ምዕራፍ ወዲያውኑ ተግባራዊ እያደረገች ነው ሲሉ የእስራኤል ጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። ትራምፕ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ሐማስ ባወጣው መግለጫ ላይ በመመስረት ለዘላቂ ሰላም ዝግጁ መሆናቸውን አምናለሁ። ታጋቾቹንም በሰላምና በፍጥነት ማውጣት እንድንችል እስራኤል በጋዛ ላይ የምታደርገውን የቦምብ ጥቃት በአስቸኳይ ማቆም አለባት። በአሁኑ ሰዓት ይህንን ለማድረግ በጣም አደገኛ ነው። በዝርዝር ጉዳዮች ላይ እየተወያየንበት ነው። ይህ ስለ ጋዛ ብቻ አይደለም። ይህ በመካከለኛው ምስራቅ ለረጅም ጊዜ ሲፈለግ የቆየው የሰላም ጉዳይ ነው ብለዋል። በቱኒዚያ የሚገኘው ፍርድ ቤት የ51 ዓመቱ ተከሳሽ ላይ የሞት ፍርድ ማስተላለፉ ተዘገበ። ቲአርቲ አፍሪካ እንደዘገበው በዚህ ግለሰብ ላይ የቀረበበትን ክስ በፕሬዝዳንት ካኢስ ሰኢድ ላይ በፌስቡክ ትችት በመሰንዘሩ ነው። ስሙ ያልተጠቀሰው ይህ ተከሳሽ ሮብ ዕለት በቀረቡበት 3 ክሶች ማለትም መንግስትን ለመገልበጥ መሞከር፣ ፕሬዝዳንቱን በመዝለፍና በኦንላይን ሐሰተኛ መረጃን በማሰራጨት ጥፋተኛ መባሉን ዘገባው አስታውቋል። ተከሳሹ አርብ ዕለት የውሳኔ ተቀጥሮ ፍርድ ቤት የቀረበ ሲሆን ዳኛው በቱኒዚያ የወንጀለኛ መቅጫ ህግና በ2022 በወጣው የሳይበር ወንጀል ህግ አንቀጽ 54 መሰረት አመጽና ብጥብጥን መቀስቀስ የሚለውን መተላለፉ ገልጸውለታል። ይህንን ተከትሎ በሞት እንዲቀጣ ውሳኔ ማሳለፋቸውን ዘገባው አስታውቋል። የተከሳሹ ጠበቃ እንደገለጹት ግለሰቡ ከታሰረ 1 ዓመት የሆነው ሲሆን የ3 ልጆች አባትና እምብዛም የማህበራዊ ሚዲያ አጠቃቀም እውቀት የሌለው ነው። ጠበቃው ሲናገሩ አብዛኞቹ የተከሰሰባቸው ጽሁፎች እሱ የጻፋቸው ሳይሆኑ ከሌሎች ገጾች ላይ ኮፒ አድርጎ የለጠፋቸው ናቸው ብለዋል። ግለሰቡ በማህበራዊ ሚዲያ ተጽዕኖ ፈጣሪ አለመሆኑን ገልጸውም ከተከሰሰባቸው ልጥፎች መካከል አንዳንዶቹ አንድ እንኳን ላይክ ያላገኙ መሆናቸውን አስረድተዋል። በቱኒዚያ ከማህበራዊ ሚዲያ ጋር በተገናኘ የሞት ፍርድ ሲሰጥ ይህ የመጀመሪያው ነው። የቱኒዚያ ፍርድ ቤቶች ብዙ ጊዜ ሞት ቢፈረዱም ውሳኔያቸው ተፈጻሚ የመሆን እድሉ ዝቅተኛ መሆኑን በተደጋጋሚ መታየቱን ዘገባው ጨምሮ አስረድቷል ያለው ዘሀበሻ ነው። የሩዋንዳው ፕሬዝዳንት ፖል ካጋሜ በጋኮ በሚገኘው የሩዋንዳ ወታደራዊ አካዳሚ ከ1000 በላይ ኦፊሰሮች ካዴቶችን በሩዋንዳ መከላከያ ኃይል ውስጥ በይፋ የቀላቀሉ ሲሆን ከነዚህም ውስጥ ትንሹ ልጃቸው አፋንዴ ብሪያን ካጋሜ ይገኝበታል። የ4 ዓመቱ ብሪያን በቅርቡ በእንግሊዝ ከሚገኘው ከታዋቂው የሳንድሃርስት ሮያል ወታደራዊ አካዳሚ የተመረቀ ሲሆን ተቋሙ ለከፍተኛ ጦር መኮንኖች ስልጠና በመስጠት ይታወቃል። ብሪያን ከወታደራዊ ስልጠና በፊት በዓለም አቀፍ ግንኙነት ደህንነት የመጀመሪያ ዲግሪውን አግኝቷል። ይህም ለመከላከያና ስትራቴጂካዊ ጉዳዮች ያለውን ጥልቅ ፍቅር ያሳያል። ብሪያን ፕሬዝዳንት ካጋሜ እና ቀዳማዊ እመቤት ጃኔት ካጋሜ ካፈሯቸው 4 ልጆች የመጨረሻው ልጅ ነው። እስራኤል በጋዛ የሰላም ስምምነት አማካኝነት መካከለኛው ምስራቅ ዳግም ለማዋቀር እየተዘጋጀች መሆኑን የቀድሞው የሊባኖስ ጄኔራል ማሊክ አዩ መግለጻቸውን ስፑትኒክ ዘግቧል። በተለይም የጋዛ ጦርነት ማብቃት በመካከለኛው ምስራቅና በአረብ ባህረ ገብ መሬት የእስራኤልን ቀጠናዊ ተጽዕኖ የማስፋት ፍላጎት ሊያሳድግ ይችላል ሲሉ ጄኔራሉ ለስፑትኒክ ተናግረዋል። የቀረበው የጋዛ ነዋሪዎችን የማስፈር እቅድ አሸናፊም ተሸናፊም የለም በሚል መርህ ላይ የተመሰረተ በመሆኑ እስራኤል የቀጠናዊ ሰላም ራዕይዋን ለማሳካት የመጀመሪያውን እንቅፋቷን ታስወግዳለች ሲሉ አዩብ ገልጸዋል። ኢራን፣ ሂዝቦላህና ሁቲዎች ለእስራኤል ቀጠናው በፖለቲካዊ ወታደሮች መንገድ የመዋቅር እቅድ ቀሪዎቹ ብቸኛ እንቅፋት ይሆናሉ ብለዋል። የሶሪያ የግንባር አብዛኛውን የተረጋጋ በመሆኑና የደማስቆና ቴል አቪቭ የጸጥታ ስምምነት ወደ መጠናቀቅ እየተቀራረበ መምጣቱ እስራኤል አዲሱን የቀጠናዊ የጸጥታ ማዕቀፍ በመቅረጽ በኩል ቁልፍ ተዋናይቷን እያጸናች ነው ሲሉ አክለዋል። የኬንያ መንግስት በኢትዮጵያና ኤርትራውያን ጥገኝነት ጠያቂዎች ላይ ያወጣውን ሕግ በፍርድ ቤት ታገደ። የኬንያ መንግስት በቅርቡ ባወጣው ሕግ መሰረት እንደ አውሮፓውያን አቆጣጠር ከጁላይ 31 ቀን 2025 አንስቶ ኢትዮጵያና ኤርትራውያን ጥገኝነት ጠያቂዎችን መመዝገብ ማቆሙን ማስታወቅ ይታወሳል። በዚህ ጉዳይ ላይ ሪፊውጅ ሌጋል ኔትወርክ የተሰኘው የህግ ባለሙያ ቡድን ይግባኝ ጠይቆ በፍርድ ቤት ሲከራከር ከቆየ በኋላ ሕጉ እንዲታገድ አድርጓል። በናይሮቢ የሚገኘው ከፍተኛ ፍርድ ቤት በዚህ ሳምንት በሰጠው ውሳኔ ይህ ሕግ እስከ ኦክቶበር 22 2025 ድረስ ታግዶ እንዲቆይ ውሳኔ አሳልፏል። ጠበቆቹ ባወጡት መግለጫ ይህ ሕግ ለጊዜውም ቢሆን በመታገዱ በኬንያ ውስጥ የሚገኙ ኢትዮጵያና ኤርትራውያን ስደተኞች በእድሉ ተጠቅመው እንዲመዘገቡ ጥሪ አቅርበዋል። ጠበቆቹን ጨምረው በኬንያ የሚገኙ የሁለቱ ሀገራት ኮሚኒቲ አባላት ሕጉ መታገዱን በተመለከተ ለሁሉም የማሳወቅ ቅስቀሳ እንዲያደርጉ፣ ምዝገባውን እንዲያከናውኑ፣ ድጋፍ እንዲደረጉላቸውና አስፈላጊውን ዶክመንት በማዘጋጀት እንዲተባበሯቸውም ጥሪያቸውን አስተላልፈዋል። የሩሲያ ፕሬዝዳንት ቭላድሚር ፑቲን ዋሽንግተን ለዩክሬን ረጅም ርቀት መጓዝ የሚችሉ
የቶማሆክ ሚሳኤሎችን ለማቅረብ ከወሰነች በሞስኮና በዋሽንግተን መካከል ያለውን ግንኙነት ሙሉ በሙሉ ይበላሻል ሲሉ ጠንካራ ማስጠንቀቂያ ሰጡ። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ በቅርቡ ዋይት ሀውስ ለኪቭ ቶማሆክ ሚሳኤሎችን የመስጠት ጉዳይ እያጤነበት መሆኑን ይፋ ማድረጋቸው ይታወሳል። እነዚህ ሚሳኤሎች እስከ 2500 ኪሎ ሜትር መጓዝ የሚችሉ ሲሆን የሩሲያውያን መዲና ሞስኮን ጨምሮ በርካታ ከተሞችን የመምታት አቅም ይሰጣቸዋል። ፕሬዚዳንት ፑቲን ከሰዓታት በፊት በሰጡት ቃለ መጠይቅ የአሜሪካ ውሳኔ ግንኙነታችን እንዲፈርስ ያደርጋል ካሉ በኋላ ሚሳኤሎቹ ቢሰጡም እንኳን በጦር ሜዳ ላይ ያለውን የኃይል ሚዛን እንደማይቀይሩት ያላቸውን እምነት ገልጸዋል። ከዚህ ቀደም የተሰጡት ሚሳኤሎች መጀመሪያ ላይ ጉዳት ቢያደርሱም የሩሲያ አየር መከላከያ ስርዓት ከጊዜ ጋራ እንደተላመዳቸው በማሳየነት ጠቅሰዋል። በሌላ በኩል ምንም እንኳን የአሜሪካ ምክትል ፕሬዚዳንት ጉዳዩን በውይይት ላይ መሆኑን ቢያረጋግጡም ሮይተርስ እና ፋይናንሻል ታይምስ በበኩላቸው ስማቸው ያልተጠቀሱ የአሜሪካ ባለስልጣናት ዋቢ በማድረግ ዋሽንግተን ሚሳኤሎቹን ለኪቭ የመስጠት ዕድሏ ጠባብ መሆኑን ዘግበዋል። ለዚህም እንደ ምክንያት የቀረበው የአሜሪካ ጦር ኃይል ሚሳኤሎችን ለራሱ አገልግሎት ስለሚፈልጋቸውና ሚሳኤሎቹ በጦርነት ላይ ያመጣሉ ተብሎ የሚጠበቀውን ለውጥ አጠራጣሪ መሆኑ ነው። የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ ባለፈው ወር በተባበሩት መንግስታት ጠቅላላ ጉባኤ ላይ ከፕሬዚዳንት ዶናልድ ትራምፕ ጋር ባደረጉት ውይይት ሚሳኤሎቹን እንዲሰጣቸው በይፋ መጠየቃቸው ይታወሳል። ዩጋንዳ በሀገሪቱ ከፍተኛ ደረጃ እየጨመረ የመጣውን ግጭት ለመቀነስ እልፎችን ለሞት፣ ለስደት፣ ለረሃብና ማህበራዊ ቀውስ እየዳረገ የሚገኘውን የጦር መሳሪያ ድምጽ ለማጥፋት የጦር መሳሪያዎችን እያቃጠለች መሆኑ ተሰማ። የአፍሪካ የምህረት ወር መታሰቢያ በሚል መርህ ዩጋንዳና የአፍሪካ ህብረት በጋራ በመሆን በሀገሪቱ የስጋት አደጋ የሆነውንና የበርካቶች ህይወት ያመሰቃቀለውን የጦር መሳሪያ ስርጭትን ለመክታት ባዘጋጁት ዝግጅት በርካታ ህገወጥ የጦር መሳሪያዎችን ማውደማቸውን ተገልጿል። የኡጋንዳ መከላከያና የአርበኞች ጉዳይ ሚኒስትር ጃኮብ ማርክሰንስ ኦቦዝ በኡጋንዳ ምስራቃዊ ጂንጃ በሚገኘው የጋዳፊ ጦር ሰፈር በመገኘት ይህ ምሳሌያዊ የሆነ ተግባር የጦር መሳሪያ ቃጠሎን መርተዋል። ልምምዱ 9ኛውን የአፍሪካ የምህረት ወር አካል ሲሆን ደህንነቱ የተጠበቀ ማህበረሰቦችን ለመፍጠር በፈቃደኝነት ላይ የተመሰረተ ትጥቅ ማስፈታት የሚል መሪ ተሰጥቶታል። በዩጋንዳ በተዘጋጀው የአፍሪካ የምህረት ወር መታሰቢያ ዝግጅት ላይ የተገኙት መሪዎቹ ይህንን በፈቃደኝነት ትጥቅ የመፍታት ሂደት ከጥይት ሩምታ፣ ከሽጉጥ ኳኳታ፣ ከመድፍ የጸዳች አህጉር ለማድረግ መሳሪያዎችን ዝም ማሰኘት አለብን ሲሉ አርብ በሰጡት የጋራ መግለጫ ተናግረዋል። የአፍሪካ ህብረት የሰላምና የጸጥታ ምክር ቤት ሰብሳቢ ተብሌሎ ቦአንግ መሳሪያዎችን መውደማቸውን ውዱን የሰው ህይወት ማዳንና የመኖር ተስፋ ያደሰ ነው ብለዋል። በጋራ ትጥቅ መፍታትን እናስቀድማለን፣ ሽጉጥን ጸጥ እናደርጋለን፣ በ2030 ለሁሉም ሰላም እንገነባለን ሲሉ አክለዋል። የኡጋንዳ የመከላከያና የአርበኞች ጉዳይ ሚኒስትር ጃኮብ ማርክሰንስ ኦቦዝ ሁሉም ሀገራት የኡጋንዳ ፈለግ እንዲከተሉ የተናገሩ ሲሆን አሁንም ህገወጥ የጦር መሳሪያ ይዘው የሚገኙ ግለሰብ ለሰላምና ለደህንነት ሲባል በገዛ ፈቃዳቸው እንዲያስረክቡ ኦቦት ጠይቀዋል። ከዚህ የምህረት ዝግጅት በፊት በካምፓላ ለ2 ቀናት የሚቆይ የውይይት መድረክ እየተካሄደ ሲሆን ባለሙያዎቹና የመንግስት ባለስልጣናት በአፍሪካ የጦር መሳሪያዎች መስፋፋት ወግታ በሚቻል ሁኔታ ላይ መክረዋል። የአፍሪካ ህብረት እንደ አውሮፓውያን አቆጣጠር በ2017 መስከረምን የአፍሪካ የምህረት ወር ብሎ ማወጁን ተከትሎ ተስፋ ሰጪ እንቅስቃሴ መኖሩን የገለጸው በአፍሪካ ህብረት የሰላምና የጸጥታ ምክር ቤት ይህንን አህጉሪቱ ወደ ሰላም የሚያሸጋግር ተግባር ከአፍሪካ ህብረት፣ የምስራቅ አፍሪካ ማህበረሰብ፣ የተባበሩ መንግስታት ድርጅት፣ የሲቪክ ማህበራት፣ የወጣቶችና የሴቶች ማህበራትና ሌሎች ባለድርሻ አካላት የበኩላቸውን በማድረግ የትጥቅ ጥቃትን ለማስቆም አህጉራዊ አጀንዳ እንዲያደርጉ ጥሪ አቅርበዋል። የዓለም ምግብ ፕሮግራም አሁን ከሚረዷቸው ዜጎች ውስጥ ከ10 አንዱ ብቻ ለመደገፍ መገደዱን አስታወቀ። የተባበሩት መንግስታት የዓለም ምግብ ፕሮግራም በገንዘብ እጥረት ምክንያት ሶማሊያ ውስጥ በአስቸኳይ ጊዜ ምግብ እርዳታ እንደሚደግፈው የሰዎች ቁጥር ከ2/3 በላይ ለመቀነስ መገደዱን አስታውቋል። ፕሮግራሙ ባቀረበው መረጃ መሰረት በነሐሴ ወር 1.1 ሚሊዮን ሰዎችን ይደግፍ የነበረ ሲሆን አሁን ግን ድጋፍ የሚያገኘው ቁጥር ወደ 350,000 ሰዎች ዝቅ ይላል። ይህ ማለት ድጋፍ ከሚያስፈልጋቸው 10 ሰዎች መካከል ድርጅቱ ድጋፍ መስጠት የሚችለው ለአንድ ሰው ብቻ መሆኑንም ጠቁሟል። የቅርብ ጊዜ የተቀናጀ የምግብ ዋስትና ምደባ ሪፖርት እንደሚያሳየው 4.4 ሚሊዮን የሚሆኑ ሶማሊያውያን በችግር ወይም ከዛ በላይ በሆነ የምግብ ዋስትና እጦት ውስጥ ይገኛሉ። ከዚህም ውስጥ ወደ 1 ሚሊዮን የሚጠጉ በአስቸኳይ የረሃብ ደረጃ ውስጥ ይገኛሉ። ይህም ቁጥር በ6 ወራት ውስጥ በ50 በመቶ ጨምሯል። የምግብ እጦት ችግር እየተባባሰ በመምጣቱ ከ5 ዓመት በታች ከሆኑት ህጻናት መካከል 1.8 ሚሊዮን የሚሆኑ በአጣዳፊ የምግብ እጦት ተጠቅተዋል። አሁን ላይ በገንዘብ እጥረት ምክንያት የድርጅቱ የስነ ምግብ ፕሮግራሞች ቅነሳ የተደረገባቸው ሲሆን ድጋፍ እያገኙ ያሉ 180,000 ህጻናት ብቻ መሆናቸውን ተመላክቷል። የዓለም ምግብ ፕሮግራም እንደ አውሮፓውያን አቆጣጠር እስከ መጋቢት 2026
ባለው አስቸጋሪ ወቅት ለ800,000 ሰዎች አነስተኛውን የህይወት እድልን ስራ ለመቀጠል በአስቸኳይ 98 ሚሊዮን የአሜሪካ ዶላር ያስፈልገዋል። አስቸኳይ ተጨማሪ ገንዘብ ካልተገኘ የሰብአዊ ፍላጎቶች እየጨመሩ በሄዱበት በዚህ ጊዜ የእርዳታ ቅነሳውን እየከፋ እንደሚሄድም አስጠንቅቋል። የመጀመሪያ የወባ በሽታ መከላከያ ክትባት በአፋር ክልል መጋሌ ወረዳ መስጠት ጀምሯል። ክትባቱ እድሜያቸው ከ6 እስከ 11 ወር ለሆኑ 1043 ህጻናት ለመስጠት መታቀዱን የክልሉ ጤና ቢሮ ኃላፊ ያሲን ሀቢብ ተናግረዋል። በክልሉ የወባ በሽታ በማህበረሰቡ ላይ የሚያስከትለውን ጉዳት ለመቀነስና ለመቆጣጠር የሚያስችሉ ሰፊ ስራዎች እየተከናወኑ እንደሚገኙም ገልጸዋል። ይህ በአይነቱ ለየት ያለው ክትባት የወባ በሽታ በክልሉ በህጻናት ላይ የሚያስከትለውን ሞት ለመቀነስ እጅግ እንደሚያግዝ ኃላፊው አንስተዋል። በክልሉ በወንዝ ዳርቻ የሚገኙ ወረዳዎች ላይ የአጎበር ስርጭትና ኬሚካል ስርጭት በሰፊው መከናወኑን አቶ ያሲን ገልጸዋል። ከክትባቱ በተጨማሪ በወረዳው ለሚገኙ እናቶች የአጎበር ስርጭትና በወረዳው በሚገኙ የጤና ጣቢያዎች እና ጤና ኬላዎች ይፋዊ ጉብኝት ተካሂዷል። የትራንስፖርትና ሎጂስቲክ ሚኒስቴር ባወጣው የተሽከርካሪ ሰሌዳ ለውጥ መመሪያ መሰረት አዲሱ የተሽከርካሪ ሰሌዳ የመቀየር ስራ ከ2 ወራት በኋላ እንደሚጀመር በሚኒስትሩ የትራንስፖርት አገልግሎትና ቁጥጥር ዘርፍ አማካሪ አቶ አሰፋ ሀዲስ ተናግረዋል። ከዚህ በፊት የተመዘገቡ ተሽከርካሪዎች የቀድሞውን ሰሌዳ በመመለስ አዲስ የተሽከርካሪ የመለያ ቁጥር ሰሌዳ እንዲወስዱ የማድረግ ስራ እንደሚሰራም አመላክተዋል። በኢትዮጵያ የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛና አገልግሎት አሰጣጥ መመሪያ 1050/2017 ሆኖ መጽደቁ ይታወሳል። በመመሪያው መሰረት አሁን በስራ ላይ ያሉ የተሽከርካሪ ሰሌዳዎች ላይ የሚቀመጠው የተለያዩ ክልሎችና የከተሞች አስተዳደሮች መለያዎች ተመሳሳይ መለያ እንዲኖራቸውም ያስገድዳል። በሀገሪቱ የሚመዘገቡ ሁሉም ተሽከርካሪዎች የሚለጠፉበት የመለያ ቁጥር ሰሌዳ ላይ የኢትዮጵያ ካርታ እንዲሁም የኢትዮጵያ ባጸደቀችው ዓለም አቀፍ ስምምነት መሰረት የተሰጣትን ሀገራዊ ልዩ ምልክት ኢቲኤች እና ኢት የሚል የግዕዝ ፊደላትና የላቲን ፊደላት ይዘት እንዲኖረው ይደረጋል። መመሪያው አሁን በስራ ላይ ያሉ የተሽከርካሪ ሰሌዳዎች ላይ የሚቀመጠውን የተለያዩ ክልሎችና የከተማ አስተዳደሮች መለያዎችን አላካተተም። የሰራተኛው ደሞዝ ያለ ሰራተኛ የማመልከቻ ፊርማ ፈቃድ ውጪ መቆረጥ የተከለከለ መሆኑን ዶክተር ሞክሬ ኃይሌ የፌዴራል ሲቪል ሰርቪስ ኮሚሽነር አሳሰቡ። ኮሚሽነሩ ከመስከረም 1 ቀን 2018 ዓ.ም ጀምሮ የተስተካከለው ጭማሪ በመስከረም ወር መጨረሻ ከሚከፈለው የመስከረም ወር ደሞዝ ጋር እንዲከፈል መንግስት አመራር መስጠቱን ጠቁመው ከአቅም በላይ በሆነ ምክንያት ከመስከረም ወር ደሞዙ ጋር አብሮ ባይከፈል እንኳን የመስከረም ወር ጭማሪ መጠን በጥቅምት ወር ውስጥ የመከፈል ግዴታ እንዳለባቸው አሳስበዋል። ማንኛውንም አይነት ተቀናናሽ ባለመብቱ በማመልከቻ ፈርሞ ካልፈቀደ በስተቀር ከወራዊ ደሞዝ ላይ መቀነስ የተከለከለ መሆኑን በመንግስት ሰራተኞች አዋጅ ቁጥር 1333/2017 በግልጽ ተደንግጓል ሲል ዶክተር ሞክሬ ኃይሌ የፌዴራል ሲቪል ሰርቪስ ኮሚሽነር ጨምረው አስታውቀዋል። የኬንያ ፕሬዝዳንት ዊሊያም ሩቶ የፕሬዝዳንት ትራምፕ አስተዳደር ኬንያ ለአንድ ዓመት የአሜሪካ የአፍሪካ የቀረጥ ነጻ እድሏ ተጠቃሚ ሆና እንድትቀጥል መስማማቱን አስታውቋል። ላለፉት በርካታ ዓመታት የእድሉ ግንባር ቀደም ተጠቃሚ የነበረችው ኬንያ አጓ እንዲራዘም ስትኮተኩት ቆይታለች። የአሜሪካው መንግስት አነጋግሬያለሁ፣ የአጓ ተጠቃሚነታችንን ሊያራዝሙልን ተስማምተዋል። ስለዚህ ለቀጣዩ 1 ዓመት ምርቶቻችንን ወደ አሜሪካ ገበያ መላክ እንቀጥላለን ብለዋል ሩቶ። በአጓ የቀረጥ ነጻ እድል ከፍተኛ ተጠቃሚ ከሆኑት ሀገራት ግንባር ቀደማ የሆነችው ኬንያ ጨርቃጨርቅና አልባሳት በብዛት ወደ ውጭ የምትልካቸው ምርቶች መሆናቸው ይታወቃል። ባለፈው የፈረንጆቹ ዓመት በ2024 ብቻ በሀገሪቱ $470 ሚሊዮን የሚያወጡ አልባሳትን ወደ አሜሪካ መላኳን መረጃዎች ያመለክታሉ። 32 የአፍሪካ ሀገራትን ተጠቃሚ ያደረገው የአጓ ቀነ ገደቡ በተያያዘው ሳምንት መግቢያ ላይ የተጠናቀቀ ሲሆን እስከዚያው ድረስም የአጓ የቆይታ ጊዜ እንዲራዘም በርካታ የአሜሪካ ኮንግረስ አባላት ሲጠይቁ ነበር። ሆኖም የፕሬዝዳንት ትራምፕ አስተዳደር አጓን እንዲራዘም ወይም እንዲያበቃ ይፈልግ እንደሆነ በይፋ አቋሙን አላሳወቀም። በቻይና ሊያንግ ግዛት ሀገር አማን ብለው ትርኢቶችን ለመመልከት በወጡ ሰዎች ላይ በድንገት እሳት ከሰማይ ወርዷል። በሀገራችን ኢትዮጵያም ጭምር ከቅርብ ጊዜ ወዲህ የተለመደው የድሮን ሾው የቻይናውያን ዋነኛ የበዓል ማድመቂያ ነው። ታዲያ ቻይናውያን ብሔራዊ በዓላቸውን በሚያከብሩበት በዚህ ሰዓት በሰማይ ትርኢት ሲያቀርቡ የነበሩ ድሮኖች እርስ በርሳቸው ተጋጭተው በመቀጣጠላቸው ህዝቡ ላይ ወርደዋል።
በአፍሪካ የመጀመሪያው ድንበር ተሻጋሪ የኤሌክትሪክ ተሽከርካሪ ልዑክ ከናይሮቢ ወደ አዲስ አበባ ጉዞ ጀመረ። በማስጀመሪያ ስነ ስርዓቱ ላይ ንግግር ያደረጉት በኬንያ የኢትዮጵያ ምክትል አምባሳደር ደመቀ አጥናፉ ኢትዮጵያ የነዳጅ መኪኖች አግዳ ኤሌክትሪክ ተሽከርካሪዎችን በማስተዋወቅ በንጹህ ኃይል ዘርፍ መሪነቷን ማጠናከሯን አንስተዋል። ጉዞው ኢትዮጵያና ኬንያ በድንበር ተሻጋሪ የኤሌክትሪክ እንቅስቃሴ ከብሔራዊ ድንበሮቻቸው ባለፈ መተባበር እንደሚችሉ የሚያሳይ ነው ብለዋል። 1600 ኪሎ ሜትር የሚሸፍነው ይህ ጉዞ በኬንያ ናይሮቢ ኡሁሩ ፓርክ መስከረም 25 በይፋ ተጀምሯል። ተሽከርካሪዎች በአፍሪካ ኢሞቢሊቲ ሳምንት አስቀድሞ መስከረም 30 አዲስ አበባ ይደርሳሉ ያለው ስፑትኒክ ነው። ህወሓት ለኤርትራ መንግስት አብረን እንስራ ሲል ጥሪ ያቀረበ። በህወሓት የተጠራ የትግራይ ህዝብ ኮንፈረንስ የተባለ መድረክ በሳምንቱ መጨረሻ በመቀሌ ከተማ በተካሄደበት ወቅት ለኤርትራ መንግስት ጥሪ አቅርቧል። ህወሓት ለሳምንታት ያደረጋቸውን የብሔራዊ አንድነት ዘመቻ የተባሉ መድረኮች መዝጊያ በማለት 3000 ሰዎች የተሳተፉበት ጉባኤ አስተናግዷል። የኮንፈረንሱ ተሳታፊዎች በትግራይና ኤርትራ መካከል የህዝብ ለህዝብ ግንኙነት መጀመሩን በማንሳት አድናቆታቸውን ገልጸዋል። ከዚህ በተጨማሪ ለኤርትራ በተላለፈ መልእክት በአፍሪካ ቀንድ አንዣቦ ያለውን ጦርነት ለማስቀረት በጋራ የመስራት ጥሪ አቅርቧል። በኮንፈረንሱ በንባብ በቀረበ መግለጫ በትግራይና ኤርትራ ህዝብ አንዣቦ ያለውንና የአፍሪካ ቀንድ ከመጥፎ ወደ ከፋ ችግር ሊያስገባ የሚችል የጦርነት አደጋ በሩቁ ለማስቀረት የሚቻለን እንደምናደርግ ስናረጋግጥ በእናንተ በኩልም ጮህ ብላችሁ ድምጻችሁን በማሰማት ሚናችሁን እንድትወጡ እንዲሁም ለሰላም አብረን እንድንሰራ ጥሪያችንን እናቀርባለን ተብሏል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጄኔራል ታደሰ ወረደ በማጠቃለያ ላይ በሰሙት ንግግር ምቹ ሁኔታ ተፈጠረ ብለህ ህወሓትን ለማጥፋት መሞከር ዲቃላ ፖለቲካ ነው ሲሉም ተደምጠዋል። ህወሓት ሊጠፋም ሆነ ሊድን የሚችለው በውስጡና በአባላቱ ብቻ ነው ያሉት ጄኔራል ታደሰ ወረደ ፓርቲው ለማጥፋት ይደረጋል ያሉት ሙከራም አውግዘዋል። በፕሪቶሪያል ስምምነት መሰረት የህወሓት ህጋዊ ሰውነት እንዲመለስ ለኢትዮጵያ መንግስት ጥሪ አቅርበዋል ሲል ዲደብሊው ዘግቧል። የእስራኤልና የሐማስ ባለስልጣናት በጋዛ ያለውን አውዳሚ ጦርነት ለማስቆም ዩናይትድ ስቴትስ ባዘጋጀችው የሰላም እቅድ ላይ ለመደራደር በግብጽ ሪዞርት ውስጥ ቀጥተኛ ያልሆነ ውይይት መጀመራቸው ተሰማ። ፕሬዚዳንት ዶናልድ ትራምፕ ባለፈው ሳምንት ያቀረቡትና በታጣቂው የሐማስ ቡድንም ሆነ በእስራኤል በኩል ይቀበሉታል ወይ የሚሉ የታጣቂ ቡድኑን ትጥቅ ማስፈታትና የጋዛ ራስ ገዝ አስተዳደር ዙሪያ ብዙ እርግጠኛ ያልሆኑ ጉዳዮች የያዘውን ለመካከለኛው ምስራቅ የሰላም ሂደት መንገዱን ሊጠርግ የሚችለው የሁለቱ የሰላም ስምምነት በግብጽ እየተካሄደ መሆኑን ተነግሯል። እስራኤላውያን በከፍተኛ ተደራዳሪ ሮን ዴርመር የሚመራ ልዑክ፣ ሐማስ ደግሞ በካሊል ሀያክ የሚመራው ልዑካን ወደ ግብጽ የላኩ ሲሆን ሰኞ ከሰዓት በኋላ በቀይ ባህር ሻርም አል ሼክ ሪዞርት ድርድር መጀመሩን የግብጽ ባለስልጣናት ተናግረዋል። የዩናይትድ ስቴትስ የመካከለኛው ምስራቅ መልእክተኛ ስቲቭ ዊትኮቭ እና የፕሬዚዳንት ዶናልድ ትራምፕ አማች ያሬድ ኩሽነርም ውይይቱን እንዲቀላቀሉ የግብጹ አል አህራም ዘግቧል። ሐማስ እንደተናገረው ድርድሩ በመጀመሪያ ደረጃ የተኩስ አቁም ስምምነት ላይ ያተኩራል። የእስራኤል ኃይሎች በከፊል መውጣት ጀምሮ በጋዛ በታጣቂዎች የተያዙ ታጋቾች በእስራኤል እስረኞች ልውውጥ ማድረግ ነው ብሏል። በግብጽ የሚካሄደው ውይይት በ3 ቀናት ውስጥ ይለቃል ተብሎ ይጠበቃል። አንዳንድ የሐማስ ባለስልጣናት በፍርስራሽ ስር የተቀበሩትን የታጋቾች አስክሬን ለማግኘት ተጨማሪ ጊዜ ሊያስፈልግ እንደሚችልም ቢያስጠነቅቁም ኔታንያሁ ትዕግስታቸው ለተወሰነ ቀናት መሆኑን ተናግረዋል። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ የትራምፕን ጥረት አድንቀዋል። የተኩስ አቁም፣ የታጋቾችና ታሳሪዎች መመለስ፣ የጋዛ መልሶ መገንባትና የፍልስጤም መንግስት መመስረትና እውቅናን ለማግኘት የሚያበቃ ሰላማዊ ፖለቲካ ሂደት መጀመር ማለት ዘላቂ ሰላምና ጠንካራ መረጋጋት ለማምጣት በትክክለኛ መንገድ ላይ ነን ማለት ነው ብለዋል ሲሉ ያስነበቡት ዋሽንግተን ፖስት፣ ዘ ሚድል ኢስት፣ አልጀዚራ ናቸው። የፈረንሳዩን ጠቅላይ ሚኒስትር አንድ ወር ሳይሞላቸው ስልጣን ለቀቁ። ካቢኔያቸው ይፋ በተደረገ በአንድ ቀን ውስጥ ስልጣን መልቀቃቸውን አስታውቀዋል። ጠቅላይ ሚኒስትር ሆኜ ለመቀጠል የሚያስችል ሁኔታ አልተሟላም ሲሉ ለስልጣናቸው መልቀቅ ምክንያት የሆናቸውን ገልጸዋል። የፖለቲካ ፓርቲዎች ስምምነት ላይ ለመድረስ ፈቃደኛ ለመሆናቸውንም ተችተዋል። ከፕሬዚዳንት ኢማኑኤል ማክሮን ጋር ለ1 ሰዓት የዘለቀው ውይይት ካደረጉ በኋላ ከስልጣን መልቀቃቸውን በይፋ ተገልጿል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ እና ባለቤታቸው ሜላኒ ትራምፕ በቴክሳስ የደረሰውን የጎርፍ አደጋ ጉዳት ተመልክተዋል። የፕሬዝዳንቱ ጉብኝት አደጋው ከመድረሱ በፊት ባለስልጣናቱ ማስጠንቀቂያ አልሰጡም በሚል ከህዝብ የቀረበውን ቅሬታ ለማጣራትና ለተጎጂዎች እርዳታ ለማድረግ ያለመ ነው ተብሏል። ፕሬዝዳንቱ እያደረጉ ባሉት ጉብኝት በቴክሳስ ከሚገኙ ባለስልጣናትና የአደጋ ምላሽ ሰጪ ሰራተኞች ጋር እየተወያዩም እንደሚገኙም ተመላክቷል። በአሜሪካ ቴክሳስ ግዛት ባለፈው ሳምንት አርብ በደረሰው የጎርፍ አደጋ 120 ሰዎች ሲሞቱ 160 ሰዎች ደግሞ እስካሁን እንዳልተገኙ ቢቢሲ ዘግቧል።
ቺካጎ ከተማም በውስጡ የያዘው ኢሊኖይ ግዛት በፕሬዝዳንት ትራምፕ ላይ ክስ መሰረተ። ከአሜሪካ ግዛቶች አንዱ የሆነው ኢሊኖይ በዛሬው ዕለት በፕሬዝዳንት ትራምፕ ላይ ክስ መመስረቱን አስታውቋል። በክሱ ላይ ከግዛቱ ገዢ ጄቢ ፕሪስከር ፍላጎት ውስጥ የፌዴራል ወታደሮች ሊሰማሩ መሆኑን ገልጿል። ገዢው ትናንት እሁድ በሰጡት መግለጫ ፕሬዝዳንት ትራምፕ 400 ያህል በቴክሳስ የሚገኙ የፌዴራል ወታደሮችን ወደ ኢሊኖይ፣ ኦሪጎንና ሌሎች ቦታዎች እንዲሰማሩ ትዕዛዝ መስጠታቸውን አስታውቀው ነበር። በትናንትናው ዕለት የኦሪጎን ፌዴራል ፍርድ ቤት የፕሬዝዳንቱ ትዕዛዝ ተፈጻሚ እንዳይሆን የሚል ውሳኔ መስጠቱ ይታወሳል። ይሁንና ፕሬዝዳንት ትራምፕ ግን ይህንን ትዕዛዝ ጥሰው የብሔራዊ ዘብ ወታደሮቻቸውን ወደ ግዛቱ አስገብተዋል። የኢሊኖይ ገዢው ፕሪስከር ዛሬ ባወጡ መግለጫ የትራምፕን ወረራ ማስቆም አለብን በማለት ክስ መመስረታቸውን አስታውቀዋል። ይሁንና ፕሬዝዳንት ትራምፕ ግን ይህንን ትዕዛዝ ጥሰው የብሔራዊ ዘብ ወታደሮቻቸውን ወደ ግዛቱ አስገብተዋል። የኢሊኖይ ገዢው ፕሪስከር ዛሬ ባወጡት መግለጫ የትራምፕን ወረራ ማስቆም አለብን በማለት ክስ መመስረታቸውን አስታውቀዋል። ይሁንና ይህ ዘገባ በተጠናቀረበት ወቅት የፌዴራል ወታደሮች ወደ ግዛቱ እየገቡ መሆኑንም ተሰምቷል። በማልታ በተፈጠረው የኤርትራውያን ድብድብ 2 ሰዎች ተጎድተው ሆስፒታል ገቡ። ማልታ ቱዴይ ጋዜጣ እንደዘገበው ይህ ድብድብ የተከሰተው ቅዳሜ ጧት ላይ ነበር። ማርሳ በተሰኘው አካባቢ ላይ ድብድብ የፈጠሩት የ22 ዓመትና የ25 ዓመት ዕድሜ ያላቸው ኤርትራውያን መሆናቸውን ዘገባው አስረድቷል። ይህን ድብድብ ለመገላገል ጣልቃ የገባው ሌላኛው የ32 ዓመቱ ኤርትራዊ ጉዳት ደርሶበት ወደ ሆስፒታል መውሰዱንም ገልጿል። የፖሊስ መግለጫ ዋቢ ያደረገው ዘገባው እንዳለው ከተደባዳቢዎቹ መካከል አንደኛው ማለትም የ22 ዓመቱ ኤርትራዊ ከባድ የሚባል ጉዳት የደረሰበት ሲሆን በአሁኑ ወቅት ማተርዴ በተባለ ሆስፒታል ውስጥ ይገኛል። በገላጋዩ ላይ የደረሰው ጉዳት ቀለል ያለ ቢሆንም በዚያው ሆስፒታል ተኝቶ በመታከም ላይ መሆኑን የሚያስረዳው ዘገባው የ25 ዓመቱ ደብዳቤ በፖሊስ ቁጥጥር ስር እንደዋለ አስታውቋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የፕሬዝዳንት ቭላዲሚር ፑቲን ያቀረቡትን የኒውክሌር ጦር መሳሪያ ማምረትና መታጠቅ ገደብን የሚጥለው የአዲስ ስታርት ስምምነት ለተጨማሪ 1 ዓመት የማራዘም ሀሳብ በደስታ መቀበላቸው ተነገረ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ እሁድ በዋይት ሀውስ ከጋዜጠኞች ጋር ባደረጉት ውይይት እንደተናገሩት የሩሲያ ፕሬዝዳንት ቭላዲሚር ፑቲን የአዲሱ ስታርት ስምምነት ለመቀጠል ሀሳብ ማቅረባቸውን ጥሩ መሆኑን በመግለጽ ዋሽንግተንም ትቀበለዋለች ብለዋል። ይህ የዋሽንግተን ምላሽ የተሰማው እሁድ ዕለት ፑቲን የሁለት ስምምነት በየካቲት ወር ካለቀ በኋላ ሩሲያ የስምምነቱን የቁጥር ገደቦችን ለተጨማሪ 1 ዓመት መከተሏን ለመቀጠል መዘጋጀቷን መግለጻቸውን፣ ይህ እርምጃ ተግባራዊ የሚሆነው ዋሽንግተን ይህንን ከተከተለ ብቻ እንደሆነ አጽንኦት መስጠታቸውን ተከትሎ ነው። ትራምፕ በዋይት ሀውስ ስለ ሀሳቡ ሲጠየቁ ለጋዜጠኞች እንደተናገሩት ለእኔ ጥሩ ሀሳብ ይመስለኛል ብለዋል። ትራምፕ የሩሲያ ፕሬዝዳንት ቭላዲሚር ፑቲን በአዲሱ የስትራቴጂክ የጦር መሳሪያ ቅነሳ ስምምነት ላይ የተቀመጡትን ገደቦች ለማክበር ያቀረቡት ሀሳብ ጥሩ ሀሳብ ይመስላል። ከዩክሬን ጋር ስላለው ሁኔታም የተደረገው ውይይት ውስብስብ ቢሆንም መፍትሄ አናጣም ብለዋል። ዋሽንግተን ፈጣን ምላሽ መስጠቷን ሞስኮ በበጎ እንደተመለከተችው የገለጹት የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ለጋዜጠኞች እንደተናገሩት በእርግጥም እንዲህ ያለውን መግለጫ በደስታ እንቀበላለን። ይህ ቀደም ሲል የዩናይትድ ስቴትስ የፕሬዝዳንት ፑቲንን ተነሳሽነት ትደግፋለች የሚል ብሩህ ተስፋ ይሰጣል ብለን እናምናለን ብለዋል። ይህ በእንዲህ እንዳለ ከጋዜጠኞች ለትራምፕ ፑቲን ዩናይትድ ስቴትስ የቶማሃውክ ሚሳይሎችን ለዩክሬን ብታቀርብ አደገኛና አዲስ ፍጥጫ እንደሚፈጥር ማስጠንቀቃቸውን በተመለከተ ጥያቄ ቢቀርብላቸው ምላሽ ለመስጠት አልፈለጉም። እንደሚታወሰውም ስለ ሰላም ስምምነቱ ከአሁን በፊት ሞስኮ አቋሟን በተደጋጋሚ ያሳወቀች ሲሆን የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ቅዳሜ እንደተናገሩ ሞስኮ በዩክሬን ያለውን ጦርነት ለማቆም ለድርድር ክፍት ነው፣ የሩሲያ የደህንነት ስጋቶችና የሩሲያ ቋንቋ ተናጋሪዎች መብቶች ከማንኛውም እልባት በፊት መቅረብ አለባቸው ብለዋል። አክለውም ፕሬዝዳንት ቭላዲሚር ፑቲን ደጋግመው አጽንኦት ሰጥተው እንደገለጹት ሩሲያ የግጭቱ መንስኤዎች ለማስወገድ ለድርድር ክፍት ሆና ቆይታለች። ምዕራባውያን የተባበሩ መንግስታት ድርጅቶች አባል ሀገራትም የሩሲያ ደህንነትና ጠቃሚ ጥቅሟን በአስተማማኝ ሁኔታ በሚጠበቅበት ሀሳብ መስማማት አለባቸው። በኪየቭ አገዛዝ ቁጥጥር ስር ባሉ ግዛቶች ውስጥ የሩሲያውና የሩሲያኛው ተናጋሪዎች መብቶች ሙሉ በሙሉ መመለስ አለባቸው። በዚህ መሰረት የዩክሬን የደህንነት ዋስትናዎችን ለመወያየት ዝግጁ ነን ማለታቸው ይጠቀሳል። እነዚህ መሰል በሩሲያ በኩል ስለተሰጡ መግለጫዎች ጥያቄዎች የቀረበላቸው ትራምፕ መገደቡን መቀጠል ጥሩ ሀሳብ ይመስላል ከማለት ውጪ የዋሽንግተንን አቋም ማሳወቅ አልፈልጉም ሲሉ ያስነበቡት ሮይተርስ፣ ሞስኮ ታይምስ ናቸው። ሐማስ የጋዛ ድህረ ጦርነት እቅድን ጨምሮ ትራምፕ ባቀረቡት የሰላም ሀሳብ በመርህ ደረጃ ተስማምቷል ሲሉ የአሜሪካ ውጭ ጉዳይ ሚኒስትር ለመገናኛ ብዙሃን ተናግረዋል። የፍልስጤማውያን ጋዛ ሊመሩ ይገባል፣ እስራኤልም በዚህ ሀሳብ ተስማማለች ያሉት ሩቢዮ ሰርጡን የማስተዳደር ጉዳይ መፍትሄ እንዲያገኝ ግን ጊዜ ያስፈልገዋል ብለዋል። በእስራኤል ሐማስ ስምምነት ዙሪያ የታቀደው ውይይት አሁን እየተካሄደ ይገኛል ሲሉ ማርክ ሩቢዮ አክለዋል ሲል ስፑትኒክ ዘግቧል።
እስራኤልና ሐማስ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ያቀረቡትን የጋዛ የሰላም እቅድ ተግባራዊ ለማድረግ ያለመ ቀጥተኛ ያልሆነ አዲስ ዙር ድርድር በግብጽ ሻርም አልሼክ ይጀምራል። በዚህም የእስራኤል የሐማስና የአሜሪካ ልዑካን ቡድን ለ2 ዓመታት የዘለቀውን የእስራኤልና የሐማስ ጦርነት ለማቆም በትራምፕ የሰላም እቅድ ላይ ቀጥተኛ ያልሆነ ውይይት ያደርጋሉ ተብሎ ይጠበቃል። በእቅዱም ከተካተቱ ዋና ዋና ነጥቦች ውስጥ የሐማስ ትጥቅ መፍታት፣ በህይወት ያሉና የሞቱ የእስራኤል ታጋቾች በሙሉ መፍታትና የእስራኤል ወታደሮች ከጋዛ መውጣት የሚሉት ይገኙበታል። በዚህም እስራኤል ይህንን ስምምነት በይፋ በተቀበለች በ72 ሰዓታት ውስጥ ሁሉም በህይወት ያሉና የሞቱ ታጋቾች ይመለሳሉ ይላል እቅዱ። ከስምምነቱ በኋላ በሚደረገው የመልሶ ግንባታ ወቅትም ፍልስጤማውያን ከፈለጉ በጋዛ ውስጥ ሊቆዩ እንደሚችሉም በእቅዳቸው የገለጹት ትራምፕ ለህዝቡ ጥቅም ሲባል ጋዛ እንደገና እንደሚገነባ አስታውቀዋል። ሐማስ ይህንን የትራምፕ ባለ 20 ነጥብ እቅድ በከፊል የተቀበለ ሲሆን የእስራኤል ታጋቾች መልቀቅ ላይም ሙሉ በሙሉ መስማማቱን አስታውቋል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽሕፈት ቤት ድርድሩ በግብጽ ሻርም ሼክ እንደሚካሄድ በማረጋገጥ ተደራዳሪ ልዑካን ቡድኑ በስትራቴጂክ ጉዳዮች ሚኒስተር ሮን ዴርመር እንደሚመራ በትናንትናው ዕለት አስታውቋል። ሐማስ በበኩሉ ባለፈው ወር መጀመሪያ ላይ በዶሃ ኳታር በእስራኤል የግድያ ሙከራ በተደረገባቸው በካሊል አልሃያ የሚመራ ልዑክ በትናንትናው ዕለት ለድርድሩ ግብጽ ገብቷል። በዚህም ድርድር ላይ በአሜሪካ በኩል የትራምፕ ልዩ መልእክተኛ ስቲቭ ዊትኮቭ እና የቀድሞ ፕሬዚዳንት አማካሪ ያሬድ ኩሽነር እንደሚገኙበት የተገለጸ ሲሆን የኳታር የውጭ ጉዳይ ሚኒስትር ሼክ መሐመድ ቢን አብዱራህማን አልታኒ አደራዳሪ ሆነው እንደሚገኙም ተመላክቷል። ፕሬዚዳንት ትራምፕ በትናንትናው ዕለት ድርድሩን አስመልክተው በትሩዝ ማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት አዎንታዊ ውይይቶችን በጣም በተሳካ ሁኔታና በፍጥነት እየሄዱ ነው ብለዋል። ሁሉም ሰው በፍጥነት እንዲንቀሳቀስ ጠይቃለሁ ያሉት ትራምፕ የመጀመሪያ ምዕራፍ በዚህ ሳምንት መጠናቀቅ እንዳለበትም ተነግሮኛል ብለዋል። ፕሬዚዳንት ዶናልድ ትራምፕ በሁለቱ ወገኖች መካከል በአስቸኳይ ስምምነት እንዲደረግ ከፍተኛ ጫና በማሳደር ላይ የሚገኙ ሲሆን በዚህም ጦርነቱ ወደ ፍጻሜ ያመጡ ሰው ሆነው መታወስ ይፈልጋሉ። በዚህም በጋዛ ላይ የሚደረጉ እነዚህ ድርድሮች በፍጥነት ተከናውነው አርብ በሚታወጀው የኖቤል የሰላም ሽልማት ላይ አበርክቷቸው እውቅና እንዲሰጠው ጥረት በማድረግ ላይ ናቸው። አዲስ ድርድር የሚያውቁ ከፍተኛ የፍልስጤም ባለስልጣናት በሐማስና በእስራኤል መካከል በግብጽ ከሚደረገው ቀጥተኛ ያልሆነ ድርድር በፊት በሐማስ በኳታርና በግብጽ ተወካዮች መካከል የቅድመ ዝግጅት ስብሰባ እንደሚደረጉ ለቢቢሲ ተናግረዋል። ውይይቶቹ በአሜሪካ ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም እቅድ ውሎችና አፈጻጸሙ ላይ ያተኮሩ ናቸው ብለዋል። ይህ በእንዲህ እንዳለ እስራኤል በጋዛ ከተማ ላይ እያደረሰች ያለችውን ጥቃት አሁንም አጠናክራ የቀጠለች ሲሆን ባለፉት 24 ሰዓታት በጋዛ ላይ በሰነዘረችው ጥቃት 24 ፍልስጤማውያን መገደላቸውን የጋዛ ሲቪል መከላከያ ቃል አቀባይ መሐመድ ባሳል አስታውቀዋል። የቦምብ ድብደባው አሁንም አልቆመም ያሉት ቃል አቀባዩ ጥቃቱ ከ4 ሳምንታት በፊት ከተጀመረ ወዲህ ምንም አይነት የእርዳታ መኪና ወደ ጋዛ ከተማ እንዲገባ አልተፈቀደም ሲሉም አክለዋል። የትናንቱ የእስራኤል የአየር ድብደባ በከተማዋ በርካታ አካባቢዎች እንደመቱ የአካባቢው ነዋሪዎች የገለጹ ሲሆን ጥቃቱ ትኩረት ያደረገው በደቡብና ምዕራብ ክፍሎች ኢንዱስትሪያል ዞንና በዩኒቨርሲቲ አካባቢ መሆኑን ተናግረዋል። በዚህም በቴል አልሃዋ፣ አልጃላና አልናስር ጎዳናዎች በአንድ ሌሊት የቦምብ ጥቃቱ ካወደማቸው አካባቢዎች መካከል እንደሚገኙበትም ተመላክቷል። ለህዝብ አገልግሎት እንዲሰጡ የተዘረጉ የመሰረተ ልማት አውታሮች የሰረቁትና የተሰረቀውን ንብረት የገዛን ግለሰብ ይዞ ምርመራ መቀጠሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። መኩሪያ መዓዛና ተክላይ ደሳለኝ የተባሉ ተጠርጣሪዎች በቦሌ ክፍለ ከተማ ወረዳ 11 ልዩ ቦታው አይሲቲ ፓርክ አካባቢ መስከረም 6 ቀን 2018 ዓ.ም በሌሊቱ ክፍለ ጊዜ ለህዝብ ግልጋሎት እንዲሰጥ በኮሪደር ልማት የለማ ኤሌክትሪክ ኬብል በመቁረጥ ይዘው ሊሰወሩ ሲሞክሩ በወቅቱ በወንጀል መከላከል ስራ ላይ በነበሩት የቦሌ ክፍለ ከተማ ፖሊስ መምሪያ የስፍራው አካባቢ ፖሊስ ጣቢያ አባላት እጅ ከፍንጅ ተይዘዋል። ፖሊስ በሁለት ተጠርጣሪዎች ላይ ባደረገው ተጨማሪ የምርመራ ማስፋት ስራ ግለሰቦቹ በተደጋጋሚ ጊዜ ወንጀሉን ሲፈጽሙ ማረጋገጡንና የተሰረቁት ኬብሎችም ሲቀበል የነበረው ተገኝ ገበየው የተባለው የሌባ ተቀባይ በቁጥጥር ስር ውሎ ምርመራ መቀጠሉን ፖሊስ መምሪያ አስታውቋል። ለህዝብ ጥቅም የተገነቡ የመሰረተ ልማት አውታሮች ላይ እየደረሰ ያለውን የስርቆት ወንጀል ለመከላከል የህዝብ ተሳትፎ ወሳኝ በመሆኑ ለሚፈጸሙ ወንጀል ድርጊቶች መበራከት የሌባ ተቀባዮች አስተዋጽኦ ከፍተኛ መሆኑን ህብረተሰቡ ተገንዝበው በየአካባቢው የሚገኙ የሌባ ተቀባዮችን አጋልጦ በመስጠት ለፖሊስ የወንጀል መከላከል ስራ ድጋፉን ሊያጠናክር እንደሚገባ የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል። የኢትዮጵያ የባህር በር የማግኘት ጥያቄ አስተማማኝ ደረጃ ላይ ደርሷል ሲሉ የፌዴሪ ፕሬዝዳንት አምባሳደር ታዬ አጽቀሥላሴ ተናገሩ። ስድስተኛው የፌዴሪ የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት 5ኛ ዓመት የሥራ ዘመን የመክፈቻ ስነ ስርዓት እየተካሄደ ነው። ንግግር ያደረጉት ፕሬዝዳንት ታዬ አጽቀሥላሴ የባህር በር የማግኘት ጉዳይ ከፍ ወዳለ ደረጃ የተሻገረበት ነው ብለዋል። የባህር በር ፍትሐዊ ተጠቃሚነታችንን ዓለም አቀፍ እውቅና ያገኘንበት ነው ሲሉም ገልጸዋል። ኢትዮጵያ ሀገራችን በድንበር ተሻጋሪ ሀብት ፍትሐዊ ተጠቃሚነትን ስትቀበል አስተማማኝ የባህር በር የማግኘት መብቷን ማረጋገጥ ይኖርባታል ሲሉም ጠቁመዋል።
የ33 ዓመቱ የቀድሞው የዚምባብዌ ፕሬዝዳንት ሮበርት ሙጋቤ ልጅ ሮበርት ሙጋቤ ጁኒየር በሐራሬ አደንዛዥ እጽ ይዞ በመገኘቱ የታሰረ ሲሆን ፍርድ ቤት ሊቀርብ መሆኑ ተዘግቧል። ባለስልጣናት ባደረጉት ፍተሻ በጥሬ ገንዘብ ውስጥ የተደበቀ ካናቢስ እና ኮኬን እንደሆነ የተጠረጠረ ነጭ ዱቄት ማግኘታቸውን ተጠቁሟል። ፖሊስ ስለ ጉዳዩ እስካሁን ይፋዊ መግለጫ ያልተሰጠ ሲሆን ዜናው በዚምባብዌ መነጋገሪያ አጀንዳ ሆኗል ተብሏል። በባሌ ዞን ሀረና ቡልቅ ወረዳ ውስጥ የ8 ዓመቷን ታዳጊ ላይ የመድፈር ጥቃት ሙከራ ያደረገ ግለሰብ በእስራት መቀጣቱን የወረዳ ፖሊስ ጽሕፈት ቤት አስታውቋል። የወረዳ ፖሊስ የሴቶችና ህጻናት ምርመራ ንዑስ ክፍል ኃላፊ ምክትል ሳጅን ለሊሳ ታሪኩ ለብስራት ሬዲዮ እንደተናገሩት ተከሳሽ አብዱል መናን ረባ የተባለው የ25 ዓመት ወጣት ነሐሴ 11 ቀን 2017 ዓ.ም 11 ሰዓት ላይ በባሌ ዞን ሀረና ቡልቅ ወረዳ ሀዋ ቀበሌ ውስጥ የ8 ዓመት ታዳጊ ላይ የመድፈር ጥቃት ሲፈጽም የ8 ዓመቷ ታዳጊ ባሰማቸው የድረሱልኝ ጩኸት በቁጥጥር ስር ውሎ ለፖሊስ መሰጠቱ ተገልጿል። ፖሊስም ተከሳሹን ተረክቦ በታዳጊዋ ላይ የተፈጸመውን ድርጊት በሕክምና ሲያጣራ በልጅቷ ላይ የመደፈር ጥቃት ሊፈጽምባት ሙከራ መደረጉን በሕክምና በተገኘ መረጃ ሙሉ በሙሉ መረጋገጡንም ገልጿል። የምርመራ መዝገቡን በተገኘው የሕክምና ምርመራ ውጤትና በሰዎች ማስረጃ የምርመራ መዝገቡን በማጣራት ለአቃቢ ሕግ የላከ መሆኑን ገልጿል። አቃቢ ሕግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በወንጀል ሕግ ቁጥር 627 ንዑስ አንቀጽ 1 መሰረት በህፃናት ልጆች ላይ የሚፈጸም የግብረ ስጋ ድፍረት በደል ወንጀልን በመጥቀስ ክስ የመሰረተ መሆኑንም ምክትል ሳጅን ለሊሴ ታሪኩ ገልጸዋል። በአቃቢ ሕግ የተመሰረተው ክስ የተመለከተው የባሌ ዞን ከፍተኛ ፍርድ ቤት መስከረም 26 ቀን 2018 ዓ.ም በዋለው ችሎት ተከሳሽ አብዱል መናን ረባ እድሜዋ 13 ዓመት ካልሞላት ልጅ ጋራ የግብረ ስጋ ግንኙነት ለማድረግ ሲሞክር እጅ ከፍንጅ በመያዙና ድርጊቱ ሙሉ በሙሉ በአቃቢ ሕግ ማስረጃ በመረጋገጡ በ16 ዓመት እስራት እንዲቀጣ የወሰነበት መሆኑን ምክትል ሳጅን ለሊሴ ታሪኩ ጨምረውም ተናግረዋል። ፕሬዚዳንት ዶናልድ ትራምፕ ራፐር ፒዲዲ የፕሬዝዳንታዊ ምህረት እንደጠየቃቸው ገለጹ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ታዋቂው ራፐር ፒዲዲ የፕሬዝዳንታዊ ምህረት እንዲያደርጉለት እንደጠየቃቸው አስታውቀዋል። ትራምፕ ራፐሩ 50 ወራት እስራት ከተፈረደበት በኋላ የፓፍ ዲዲ ቡድን ወደ ዋይት ሀውስ በመደወል ጥያቄያቸውን እንዳቀረቡ ቲኤምዜድ ዘግቧል። ይሁን እንጂ ፕሬዝዳንት ትራምፕ የራፐሩን ጥያቄ ምህረት ለመስጠት እቅድ እንዳላቸው ወይም እንደሌላቸው በግልጽ አላብራሩም። መስከረም 27 ቀን 2018 ዓ.ም በአቃቂ ቃሊቲ ክፍለ ከተማ ወረዳ 10 መንደር 3 እየተባለ በሚጠራው አካባቢ ክፍቱን በተተወና ውሃ ባቆረ ጉድጓድ ውስጥ ዋና ለመዋኘት ከገቡት 4 ታዳጊዎች መካከል የአንዱ ህይወት ማለፉን የእሳትና አደጋ ስጋት ስራ አመራር ኮሚሽን አስታወቀ። ህይወቱ ያለፈው ታዳጊ እድሜው 14 ዓመት የሆነ የ7ኛ ክፍል ተማሪ ሲሆን ታዳጊዎቹ ዩኒፎርማቸውን እንደለበሱ በትምህርት ሰዓት በቂ የዋና ችሎታ ሳይኖራቸው ዋና ለመዋኘት እንደገቡ የኮሚሽኑ የህዝብ ግንኙነት ባለሙያ አቶ ንጋቱ ማሞ ለብስራት ሬዲዮ ተናግረዋል። በተለያየ ምክንያት ተቆፍረው ክፍተቱን የተተወና ውሃ ያቆሩ ጉድጓዶች መሰል አደጋዎች እያደረሱ በመሆኑ ጉድጓዱን የቆፈረው ፈቃድ የሰጠው አካል እንዲሁም የአካባቢ መስተዳደር አደጋውን የመከላከል ኃላፊነታቸውን መወጣት እንዳለባቸው ኮሚሽኑ አሳስቧል። በአሁኑ ወቅትም ትምህርት ቤቶች የተከፈቱ በመሆኑም ወላጆችና መምህራን በተለይ ለታዳጊዎች ተማሪዎች አስፈላጊውን ጥበቃና ግንዛቤ ሊያስጨብጧቸው ይገባልም ተብሏል። በአማራ ክልል ሰሜን ወሎ ዞን ጋሸናና ደቡብ ወሎ ዞን አምባሰል ወረዳ አካባቢ በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ከባድ ውጊያ መቀስቀሱን ምንጮች ገልጸዋል። በደሴና በአካባቢዋ ከፍተኛ ውጥረት መንገሱን ለማወቅ ተችሏል። የዛሀበሻ ምንጮች እንደገለጹት የፋኖ ታጣቂዎች በጋሸና አቅራቢያ የምትገኝ ኮን ከተማ ተቆጣጥረዋል። በተጨማሪም በቅሎ ማነቂያን በመሳሰሉ የጋሸናን ሌሎች አካባቢዎችን ውጊያው እንደቀጠለ ነው። በተመሳሳይ ሁኔታ በአምባሰል ወረዳም ግጭቶች እየተካሄዱ ሲሆን ይህ የጦርነት መስፋፋት በደሴ ከተማና ዙሪያዋ ላይ ከፍተኛ ስጋትና ውጥረት እንዲፈጥር ምክንያት ሆኗል። ጋሸና ወታደራዊ ጠቀሜታ ያለው ስትራቴጂካዊ ቦታ መሆኑን ይታወቃል። ዜናው ከተሰራጨ በኋላ የፋኖ ኃይሎች በአምባሰል ከተማ ውስጥ ሲንቀሳቀሱ እንደሚታዩም የመንግስት ታጣቂዎች በከተማው እንደማይታዩም የአካባቢው ነዋሪዎች ገልጸዋል። በደሴ ከተማ ሰዓት እላፊ ታውጇል በሚል የሚሰራጨው መረጃ የተሳሳተ መሆኑን ስማቸው እንዲጠቀስ ያልፈለጉ አንድ የአካባቢ ባለስልጣናት አረጋግጠዋል። እንደ ባለስልጣኑ ገለጻ ምንም እንኳን ውጥረት ቢኖርም ጥበቃው ቢጠናከርም በከተማ ውስጥ እንቅስቃሴዎች አልተገደቡም። በአማራ ክልል ያለውን ግጭት የጀመረው የፌዴራል መንግስት የክልል ልዩ ኃይሎች እንዲፈርሱ ለማድረግ መወሰኑን ተከትሎ ከ2023 አጋማሽ ጀምሮ ነው። ውሳኔውን የተቃወሙት የፋኖ ታጣቂዎች ከመንግስት የጸጥታ ኃይሎች ጋር ወደ ግጭት የገቡ ሲሆን ከዚያን ጊዜ ጀምሮ በተለያዩ የክልል አካባቢዎች ውጊያዎችን ሲያካሂዱ ቆይተዋል።
አሁን ግጭቱ የታየባቸው ጋሸናና አምባሰል አካባቢዎች ስልታዊ ጠቀሜታ አላቸው። እነዚህ አካባቢዎች አዲስ አበባን ከትግራይ ክልል ጋር የሚያገናኘው ዋናውን የኤ2 አውራ ጎዳና ይቆጣጠራሉ። በዚህ መስመር ላይ የሚፈጠር ማንኛውንም አለመረጋጋት ከፍተኛ ኢኮኖሚያዊ፣ ወታደራዊ አንድምታ ይኖረዋል። የደሴ ከተማ ደግሞ የደቡብ ወሎ ዞን የንግድና የአስተዳደር ማዕከል በመሆኗ ግጭቱ ወደ ከተማዋ መቃረቡን የሁኔታዎቹ አሳሳቢነት ይጨምራል። በአሁኑ ወቅት የኃይሉ አሰላለፍ በዋናነት በሁለት መንገድ እየተከፈለ ነው። የመንግስት ኃይሎች የኢትዮጵያ መከላከያ ሰራዊትና የክልሉ የጸጥታ መዋቅር በቅንጅት ህግ የማስከበር ዘመቻ እያካሄድን ነው ይላሉ። የፋኖ ታጣቂዎች በተለያዩ አካባቢዎች የተደራጁና ወጥ የሆነ ማዕከላዊ አመራር የሌላቸው ነገር ግን የጋራ ዓላማ ያላቸው ቡድኖች ናቸው። በገጠር አካባቢዎች ሰፊ እንቅስቃሴ ያደርጋሉ። አልፎ አልፎም ከተሞችን ለአጭር ጊዜ መቆጣጠር ችለዋል። በጋሸናና አምባሰል የታየው አዲስ ውጊያ በአማራ ክልል ያለው ግጭት አሁንም ንቁና ያልተፋታ መሆኑን በግልጽ ያሳያል። በተለያዩ አካላት የሚደረጉ የሰላም ጥረቶች እስካሁን ዘላቂ መፍትሄ ያላመጡ ሲሆን ግጭቱ በአካባቢው ሰላማዊ ዜጎች ላይ ከባድ ሰብአዊና ኢኮኖሚያዊ ቀውስ እያስከተለም ይገኛል። በኢትዮጵያዊ ስደተኛ ላይ ተቃውሞ ለማሰማት አደባባይ ወጥተው ብጥብጥ የፈጠሩ 3 እንግሊዛውያን ተፈረደባቸው። ጉዳዩ የሚጀምረው በእንግሊዝ በገባው በ8ኛው ቀን በ3 ጾታዊ ጥቃት በተከሰሰው ኢትዮጵያዊ ስደተኛ ነው። ሀዱሽ ገብረስላሴ ቅባቱ የተባለው ይህ ኢትዮጵያዊ በቀረበበት ክስ ጥፋተኛ ተብሎ የ12 ወራት እስራት እንደተፈረደበት መዝገባችን ይታወሳል። ይህ ክስ እንደተሰማ ሀዱሽ አርፎበት በነበረው ሆቴል ላይ ከፍተኛ ተቃውሞ ተደርጎበት ነበር። በሰልፉ ላይ ወደ 500 ያህል ሰዎች ተገኝተው በሀዱሽ ላይ ተቃውሞ ያሰሙ ቢሆንም በወቅቱ ብጥብጥ በመፈጠሩ ፖሊስ ጣልቃ ገብቶ የማረጋጋት ስራ አከናውኗል። ይህን ተከትሎ ከታሰሩት እንግሊዛውያን መካከል 3ቱ ዛሬ እንደተፈረደባቸው ተዘግቧል። በዚህም መሰረት በተከሳሾቹ ላይ ከ2 እስከ 4 ዓመት የሚደርስ እስራት ተጥሎባቸዋል። የኢትዮጵያ የውጭ ጉዳይ ሚኒስትር የኤርትራ መንግስትና ህወሓት ጸምዶ በተሰኘው አዲስ ጥምረት የኢትዮጵያን ለመውጋት እየሰሩ ነው ሲል ከሰሰ። በተጨማሪ በቅርቡ የአማራ ክልል ወልዲያ ከተማን ለመያዝ በፋኖ ታጣቂዎች በተፈጸመ ጥቃት ውስጥ 2 ተዋናዮች ተሳትፈዋል ሲልም ገልጿል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የተባበሩት መንግስታት ድርጅት ዋና ጸሐፊ ለሆኑት አንቶኒዮ ጉተሬስ መስከረም 22 ቀን 2018 ዓ.ም በጻፉት ደብዳቤ በኤርትራ መንግስትና በህወሓት አንጃ መካከል ያለውን ቅንጅት ባለፉት ጥቂት ወራት ይበልጥ ግልጽ ሆኗል ብለዋል። ሚኒስትሩ በደብዳቤው ቅንጅቱ በኢትዮጵያ ላይ ጦርነት ለመክፈት በንቃት እየተዘጋጀ ነው ሲሉ ገልጸው ሁለቱ ተዋናዮች የግጭቱን አድማስ ለማስፋት እንደ ፋኖ ያሉ ታጣቂ ቡድኖች በገንዘብ በመደገፍ በማሰባሰብና በመምራት ከሰዋል። መላው ዓለም ውጥንቅጥ ውስጥ የከተተው ጦርነት እነሆ 2 ዓመቱን ዛሬ ደፍኗል። በዛን ቀን ማንም ወደፊት ምን ሊመጣ ይችላል ብሎ በቀላሉ የገመተ አንድም ሰው አልነበረም። የጦርነቱ ትኩሳት ይብዛም ይነስም የሁሉም ቤት አንኳኩቷል። በጦርነቱ እሳቱን በለኮሱትም ሆነ በተለኮሰባቸው ወገን ያተረፈን በርካታ ነው። ግን እንደ ፍልስጤማውያን እናቶችና ህጻናቶች በጦርነቱ የተለበለበ አንድም አካል ማግኘት ያዳግታል። በእስራኤል በኩል በሺዎች የሚቆጠሩ ንጹሃን ውድ ህይወታቸውን መገበራቸውንም ሳይረሳ ማለት ነው። እነሆ እንደ ቀልድ በአንድ ጀንበር የተጀመረው የእስራኤልና ሐማስ ጦርነት ከተጀመረ 2 ዓመቱን ደፍኗል። በዚያች ቀን መስከረም 26 ቀን 2016 ዓ.ም ሐማስ በከፈተው ጥቃት ከእስራኤል በኩል 1200 የሚጠጉ ሰዎች እንዲሞቱ እንዲሁም 251 ያህሉ ደግሞ እንዲታገቱ ምክንያት ሆኗል። ዛሬም ድረስ ወደ ቤታቸው ያልተመለሱ 20 ታጋቾች በህይወት እንዳሉ እስራኤላውያን የሚያምኑ ሲሆን የቀሪዎቹ 28 ሰዎች ደግሞ አስክሬናቸውን መረከብ ይፈልጋሉ። 2 ዓመት በዘለቀው የሁለቱ ተፋላሚ ኃይሎች ጦርነት ከ66000 በላይ ፍልስጤማውያን ተገለዋል። በእነዚህም ውስጥ 18000 የሚሆኑ ህጻናት ናቸው። የተቀሩትም ቢሆኑ የጦርነቱ ዓላማ የመጨረሻ ግብ የማያውቁ ንጹሃን ዜጎች ናቸው። አሁን እስራኤልን በአውዳሚ ኃይል ማጥቃት የቻለው ሐማስ ከ2 ዓመት የማያባራ ወታደራዊ ዘመቻ በኋላ ተሰብሯል። በፍርስራሾቹ መካከል የደፈጣ ውጊያ የሚያካሄድ የከተማ ሽምቅ ተዋጊ ኃይል ሆኗል። ጦርነቱ በድርድሩ ለመቋጨት በርካታ ስምምነቶችና ድርድሮች ቢደረጉም አንዳቸውም ውጤት አላመጡም። ከ2 ዓመት በኋላም ቢሆን ውጤታማ ድርድር ለማድረግ አሸማጋዮች ግብጽ ተሰይመዋል። ካይሮ ሰላም ለናፈቃቸው ዜጎች ጥሩ ዜና ታሰማ ይሆን? ብዙዎች ተስፋ ሰንቀዋል። ፍልስጤማውያን የሰላም አየር የሚተነፍሱበትን ቀን ናፍቋቸዋል። የሰሜን ኮሪያ ሁለንተናዊ መሪ ኪም ጆንግ ከሞስኮ ጋር ያላቸው ወዳጅነት ከብረት የጠነከረ በከፍታም በዝቅታም የማይናወጥ መሆኑን መናገራቸው ተሰማ። የሰሜን ኮሪያ መሪ ኪም ጆንግ ለሩሲያው ፕሬዝዳንት ቭላድሚር ፑቲን እንደተናገሩት ጥምረታቸው ትናንትም ዛሬም ለወደፊትም ሁልጊዜም የሚቀጥል ይሆናል ሲሉም ፒዮንግያንግና ሞስኮ ሩሲያ ከዩክሬን ጋር እያደረገችው በሚገኘው ጦርነት ወታደራዊ ትብብርን አጠናክረው እንደሚቀጥሉም ተናግረዋል።
ኪም ይህንን ያሉት የሩሲያው መሪ በልደታቸው ቀን እንኳን ደስ ያላችሁ በማለት ለፑቲን በላኩት ደብዳቤ ነው ሲሉ የሰሜን ኮሪያ ማዕከላዊ ዜና አገልግሎትም ዘግቧል። ታላቁ የድል ቀን የተቀበሉበት የሁለቱ ሀገራት የትብብር ግንኙነት ወደፊት እንደሚቀጥል አልጠራጠርም። በመካከላችን ላለው ሞቅ ያለ ወዳጅነትና የቅርብ ወዳጃዊ ግንኙነት ምስጋና ይገባውና የሁለትዮሽ ግንኙነት የሁለንተናዊ እድገት በኃይል ማስፋፋት እና ፍትሐዊና ባለብዙ ፖላራይዝድ የዓለም ስርዓት እንዲፈጠር ትልቅ አስተዋጽኦ እንደሚያበረክትም አልጠራጠርም ሲል ኪም ለፑቲን ተናግረዋል። ካለፈው ዓመት ጥቅምት ወር ጀምሮ ሰሜን ኮሪያ 15000 የሚጠጉ ወታደሮችና የጦር መሳሪያዎች ለሩሲያ በመላክ የጦርነት ጥምረቷን እያሳየች ነው ሲል የደቡብ ኮሪያ የስለላ ድርጅት አስታውቋል። በደብዳቤው ላይ ኪም ሩሲያ ብሔራዊ ሉዓላዊነቷን ለማስጠበቅ የምታደርገውን ፍትሐዊ ትግል ሙሉ በሙሉ እንደሚደግፉ ገልጸው ሞስኮ ከዩክሬን ከኔቶ ጋር የገባችበትን ጦርነት እንደሚያሸንፉም እያገዙ ነው ሲል ዮንሃፕ የዜና አገልግሎት ዘግቧል። ቀደም ብሎ በነሐሴ 13 የሰሜን ኮሪያ መሪ ኪም ጆንግ ኡን ከሩሲያ ፕሬዝዳንት ቭላድሚር ፑቲን ጋር በስልክ ባደረጉት ውይይት ሁለቱ ሀገራት ወታደራዊ ትብብር እያሳደጉ መሆናቸውን ለሩሲያ ያላቸውን ሙሉ ድጋፍ ገልጸው ነበር በማለት ከሰሞኑ የአውሮፓ ህብረት አባል ሀገራት ሞስኮን በኢኮኖሚ፣ በአቅርቦት፣ በወታደራዊ የበላይነት ለመውሰድ የጀመሩትን ትብብር ለማክሸፍና አሸናፊ ለመሆን ኪም እና ፑቲን የስልክ ውይይት ማድረጋቸውን ከሲኤንኤን ዘግቧል። የሰሜን ኮሪያው ሁለንተና መሪ ኪም ጆንግ ኡን ከአሜሪካና ዙሪያዋ ከከበቧት ጠላቶች ሊደርሱ የሚችሉትን ማንኛውንም ተግዳሮቶች ለመከላከል በቀጠናው ካሉት እጅግ አስፈሪ የባህር ኃይሎች መካከል አንዱን ለመገንባት አስቤያለሁ ማለታቸው ተነገረ። የሰሜን ኮሪያ መሪ ኪም ጆንግ ኡን የቾን ሃይን የባህር ኃይል በተዘጋጀ ወታደራዊ ኤግዚቢሽን ጎብኝተዋል ሲል የመንግስት ሚዲያ KCNA ሰኞ ዘግቧል። ኪም የባህር ኃይሉ የጠላት ቅስቀሳ ሙሉ በሙሉ ለመግታት ወይም ለመመልከትና ለመቅጣት መዘጋጀት አለበትም ብለዋል። በየዓመቱ የሚካሄደው የመከላከያ ልማት ኤግዚቢሽን ሰሜን ኮሪያ በዘመናዊ መልኩ የተሻሻለ ወታደራዊ ኃይሏን አስደናቂ እድገት እንደሚያበረታታ ሚዲያዎች ዘግበዋል። ኪም ይህንን ያሉት ዩናይትድ ስቴትስና ጃፓን፣ ደቡብ ኮሪያና አውስትራሊያን ጨምሮ በአካባቢ ያሉ አጋሮቿን ለመከላከል ያለመ ወታደራዊ ትብብር ለመፍጠር በመከላከያ ንግድና የባህል ግንኙነት ላይ የሁለትዮሽ ውይይት ካደረጉ በኋላ ነው። ሰኞ ዕለት በቴሌቪዥን በተላለፈ ንግግር ኪም በሚያዝያ ወር የተጀመረው 5000 ቶን የሚመዝን አውዳሚ መሳሪያዎችን ጎብኝተዋል። የሀገሩን የባህር ኃይል ወደ አስፈሪ ደረጃዎች ለማድረስ ለማስፋት ያለውን ፍላጎት አጽንኦት ሰጥቷል። ኪም የሀገሪቱን ክብር፣ ሉዓላዊነት፣ ደህንነትና ጥቅም ለመጠበቅ የባህር ኃይሎች በጠላቶች የሚሰነዘሩ ቅስቀሳዎችን በብቃት መከላከልና መቅጣት አለባቸው ብለዋል። የሰሜን ኮሪያ ወታደራዊና የመከላከያ ቴክኖሎጂ በቅርበት የተከታተሉትን የደቡብ ኮሪያ ባለሙያዎች ዝግጅት በባህር ሰርጓጅ የተወነጨፉ ባላስቲክ ሚሳኤሎች እና ሌሎች የጦር መሳሪያዎች ታይተዋል ብለዋል። በተጨማሪም ሰሜን ኮሪያ ታይዋን ለመጠቅለል ቻይና የጀመረችውን ስራዎች እንደምትደግፍና ጠብ ከተነሳ የቻይና ንብረቶች ከአሜሪካና ደቡብ ኮሪያ እንደምትጠብቅ የተናገሩት ኪም ሰሜን ኮሪያ የአንድ ቻይና ፖሊሲን በተመለከተ ከቻይና ጋር ግንኙነቷን በወታደራዊ መስክም እንደምታግዝ በመግለጽ በአካባቢው ግጭት ሊከሰት እንደሚችልም ጠቁመዋል ሲል ያስነበቡት ሮይተርስ እና KCNA ናቸው። የእስራኤል ሕዝብ በሐማስ የተመራው የሽብር ጥቃት የተፈጸመበት ሁለተኛ ዓመት ከባድ ሐዘን አሰበ። ከሁለት ዓመት በፊት በዚህ ቀን ወደ 1200 የሚጠጉ ሰዎች የተገደሉ ሲሆን አብዛኞቹ ሰላማዊ ዜጎች ነበሩ። 251 ሰዎች ደግሞ ታግተው ተወስደዋል። የእስራኤል ባለስልጣናት አሁንም 48 ሰዎች በጋዛ በምርኮ እንደሚገኙ የሚያምኑ ሲሆን ከነዚህም ውስጥ በህይወት አሉ ተብሎ የሚታሰበው የ20 ሰዎች ብቻ መሆኑን ሁኔታው እጅግ አሳዛኝ አድርገዋል። የታጋቾቹ ቤተሰቦች ጦርነት እንዲያበቃና ወዳጆቻቸው ወደ ቤታቸው እንዲመለሱ በከፍተኛ ጉጉት እየጠበቁ ነው። ይህ የሐዘን ቀን በሚታሰብበት ወቅት በግብጽ በኩል በእስራኤልና በሐማስ መካከል በተዘዋዋሪ የሚካሄደው ድርድር ለሁለተኛ ቀኑን ቀጥሏል። ድርድሩ እንዲካሄድ ዋነኛ መነሻ የሆነው የፕሬዝዳንት ትራምፕ የ20 ነጥብ የሰላም ሀሳብን መሰረት ያደረገ የተኩስ አቁም ስምምነት እንዲፈጸም ያቀረቡት ጥሪ ነው። በሁለቱ ወገኖች ላይ ከዋይት ሀውስ ብቻ ሳይሆን የእስራኤል አረብ ጎረቤቶችን ጨምሮ ከመላው ዓለም ጫና እየተደረገባቸው ይገኛል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ባወጡት መግለጫ ታጋቾች ያለምንም ቅድመ ሁኔታ በአስቸኳይ ይፈቱ፣ በጋዛ በእስራኤልና በቀጠናው ያለው ግጭትም አሁኑኑ ይቁም ሲሉ አጥብቀው ጠይቀዋል። በቴል አቪቭ የታጋቾች አደባባይ የተካሄደው ዋናው የማስታወሻ ስነስርዓት በመንግስት ሳይሆን በሟች ቤተሰቦች የተዘጋጀ ነበር። ይህም ከጥቃቱ በኋላ በጠቅላይ ሚኒስትር ቤንያሚን ኔታንያሁ አመራር ላይ ያለውን ጥልቅ የህዝብ ክፍፍልና ቁጣ የሚያሳይ ነው። ብዙ እስራኤላውያን ኔታንያሁ ሁሉንም ታጋቾች ለማስመለስ ባለመቻላቸው ይወቅሷቸዋል።
በጥቃቱ ሳቢያ በእስራኤልና በጋዛ መካከል የተቀሰቀሰው ጦርነት አሁንም ቀጥሏል። በጋዛ በሐማስ የሚመራው የጤና ጥበቃ ሚኒስቴር መሰረት በጦርነቱ ከ66,000 በላይ ሰዎች ተገድለዋል። ከ2 ሚሊዮን በላይ ህዝብ በሚኖርባት በዚህ ትንሽ የባህር ዳርቻ ሰርጥ ላይ ከፍተኛ ውድመት ደርሷል። ሌላው የማስታወሻ ስነ ስርዓት የተካሄደው ከ2 ዓመታት በፊት ወደ 380 የሚጠጉ ሰዎች በተገደሉበት በኖቫ የሙዚቃ ፌስቲቫል ቦታ ላይ ነበር። በቦታው ከተገኙ መካከል በዚያን ቀን ልጇን ዩቫል እና የልጇን እጮኛ ሞሼ ሹቫን ያጣችው ኦሪት ባሮን አንዷ ነበረች። ለፈረንሳይ የዜና ወኪል ስትናገር ከእሷ ጋር ለመሆን ነው የመጣሁት፣ ምክንያቱም ለመጨረሻ ጊዜ በህይወት የነበረችው እዚህ ነው ብላለች። በሀዘኑ ስነ ስርዓት ላይ ሻማዎችን በማብራትና ለ1 ደቂቃ የህሊና ጸሎት በማድረግ የሟቾችን መታሰቢያ ሲዘክሩ ከስፍራው ጥቂት ኪሎ ሜትሮች ርቆ ከሚገኘው የጋዛ ሰርጥ የጦርነት ድምጽ ይሰማ ነበር። በባለፈው በሰኔ ወር በተላከው ደብዳቤ በተጨማሪ ኢትዮጵያ በውጭ ጉዳይ ሚኒስቴር በኩል በተባበሩት መንግስታት ድርጅት ኤርትራን በማስጠንቀቅ ኦክቶበር 2 2025 የአቤቱታ ደብዳቤ ያስገብታለች። ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ የተላከው ደብዳቤ የኤርትራ መንግስት ህወሓትን ጨምሮ በሌሎች በክልል የሚንቀሳቀሱ ታጣቂዎችን እየደገፈች የኢትዮጵያን ሉዓላዊነት እየተዳፈረች መሆኑንና ኢትዮጵያን ይህንን በሉዓላዊነቷ ላይ የሚደረገውን እንቅስቃሴ ለማስቆም ህጋዊ፣ ሞራላዊና ተፈጥሯዊ መብቷ ትጠብቃለች ማለቱን ከሆርን ሪቪው ያገኘ ነው መረጃ ያመለክታል። ኢትዮጵያ ከቀይ ባህር የተገለገለችበት መንገድ ህጋዊ ባለመሆኑ ኢትዮጵያ የወደብ ባለቤት ለመሆን ያነሳችውን ጥያቄ አሁንም አቅሟን እንደማትቀይር አቋሟን በግልጽ ለተባበሩት መንግስታት ድርጅት ታሳውቃለች። ከዩናይትድ ኪንግደም ወደ ቻይና የተሰረቁ ስልኮችን የሚያዘዋውረው ዓለም አቀፍ የወንጀል ቡድን እንደተደረሰበት ፖሊስ አስታውቋል። ወደ 40,000 የተሰረቁ ስልኮችን በማዘዋወር ቡድኑ ይጠረጠራል። በዩኬ ከስልክ ስርቆት ጋር በተያያዘ ትልቁ ኦፕሬሽን ነው ተብሏል። 18 ተጠርጣሪዎች በቁጥጥር ስር ሲውሉ 2,000 የተሰረቁ ስልኮችም ተይዘዋል። ከተሰረቁ ስልኮች ግማሹ የተዘረፉት ከለንደን ነው ተብሏል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በመጪው 48 ሰዓታት አዲስ ጠቅላይ ሚኒስትር እንደሚሾሙ አስታወቁ። አዲስ ጠቅላይ ሚኒስትር ሊሾሙ ነው የሚለው መረጃ የወጣው በኃላፊነት ላይ የነበሩ የስራ መልቀቂያ ያስገቡ የቀድሞ ጠቅላይ ሚኒስትር ሴባስቲያን ሌኮርኑ ጋራ በውይይት ስምምነት ላይ መድረስ አለመቻሉን ተከትሎ ነው። ይህን ተከትሎ በስልጣን ዘመናቸው ከባድ ፖለቲካዊ ቀውስ ውስጥ ይገኛሉ የሚባሉት የፈረንሳዊ ፕሬዝዳንት ኢማኑኤል ማክሮን በመጪው 48 ሰዓታት ውስጥ አዲስ ጠቅላይ ሚኒስትር እንደሚሾሙ በጽህፈት ቤታቸው በኩል አስታውቀዋል። አክለውም የቀደሙት ፕሬዝዳንት ላበረከቱት አስተዋጽኦ ማክሮን ምስጋና ማቅረባቸውን ገልጸዋል። በሀገሪቱ ፖለቲካዊ ቀውስ ለመፍታት ፕሬዝዳንታዊ ምርጫ መደረግ ይገባዋል የሚሉ ጽኑ እምነታቸውን ሲያራምዱ ለቆዩት ተቃዋሚዎች እርምጃ አዲስ የትችት በር ሊከፍት ይችላል ተብሏል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በአውሮፓውያን 2017 ወደ ስልጣን ከመጡ አንስቶ 7 ጠቅላይ ሚኒስትሮች ተቀያይረው ያገለገሉ ሲሆን በ2024 ብቻ 4 ጠቅላይ ሚኒስትሮች መቀያየራቸው ይገለጻል። ይህ የፕሬዝዳንት ማክሮን የአንድ ሰሞን ወዳጆችና የቀድሞ አመራሮች እንዲህ ተፎካካሪዎች ሳይቀይር ትችት አሰንዝሮባቸዋል። በጅማ ከተማ አስተዳደር ፖሊስ ዋና መምሪያ የኮሚኒኬሽን ጽሕፈት ቤት እንደገለጸው ተጠርጣሪ ከሪያ ዘነቦ የተባለች የ19 ዓመት ወጣት በአሰሪና ሰራተኛ ቀጣሪ አማካኝነት ወደ አንድ ግለሰብ ቤት በቤት ሰራተኝነት ተቀጥራለች። በቤት ሰራተኝነት ጅማ ከተማ ወረዳ 2 በቾ ቀበሌ አቶ ሙስጠፋ አባ መንጫ ቤት መስከረም 5 ቀን 2018 ዓ.ም ተቀጥራ ለ15 ቀናት እንደቆየችም መግለጫው አመላክቷል። የ19 ዓመቷ ተጠርጣሪ መስከረም 20 2018 ዓ.ም ከቀኑ 9 ሰዓት ላይ በቤት ሰራተኝነት ከተቀጠረችበት የ3 ዓመት ከ6 ወር ህፃንን ሰርቃ እንደተሰወረች ተገልጿል። የአካባቢው ነዋሪዎች ከሰዓታት በኋላ ተጠራጥረው ለቤቱ ባለቤት ለአቶ ሙስጠፋ ደውለው በመናገራቸው በፍጥነት የንግድ መደብራቸውን ሱቅ ዘግተው ወደ መኖሪያ ቤታቸው ሲመጡ ህፃን ልጃቸው መሰረቋን ተረድተው ወዲያው ለጅማ ከተማ ወረዳ 2 ፖሊስ አመልክተዋል። ፖሊስም ከወላጅ አባት የደረሰውን መረጃ ተመልክቶ በማህበራዊ ሚዲያ ገጹ ላይ የወንጀል ድርጊቱን በፎቶግራፍ አስደግፎ ለህብረተሰቡ ትብብር ይጠይቃል። ከሰዓታት ቆይታ በኋላ ተጠርጣሪዋ የሰረቀቻትን ልጅ ሸፋፍና በመያዝ ታክሲ ተሳፍራ ከጅማ ከተማ ለመውጣት ስትሞክር ታክሲ ውስጥ ከጎኑ የተሳፈሩ አንድ ግለሰብ በማህበራዊ ሚዲያ በፖሊስ የተለቀቀው መረጃ ተመልክተው በመጠራጠር የታክሲ ሹፌሩ ወደ ፖሊስ ጣቢያ እንዲያመራ በማድረግ የቤት ሰራተኛዋን የሰረቀቻትን 3 ዓመት ከ6 ወር ልጅ ጋራ በቁጥጥር ስር አውሏል። ተጠርጣሪዋን በቁጥጥር ስር እንድትውል ያደረጉት የታክሲ ተሳፋሪዋ ግለሰብ ባገኘችው የፖሊስ መረጃ ተጠቅማ የሰጠችውን ጥቆማ የሚያስመሰግናት ሲሆን አባት ከህፃን ልጁ ጋራ እንዲገናኝ ማስችሏል። ተከሳሿ ለፖሊስ በሰጠችው ቃል መሰረት ወደ ትውልድ አካባቢዋ ጅማ ዞን ሲግማን ወረዳ ህፃኑን በመውሰድ ከአባትየው አስፈራርታ ገንዘብ ለመቀበል እንዳሰበች አባትየውም ብቻቸውን ልጃቸውን እያሳደጉ
እንደሚገኙ ፖሊስ ከተከሳሹ ያገኘችው መረጃ ያመለክታል። ህብረተሰቡ የፖሊስን የትብብር መልእክቶች ተመልክቶ እንዲህ ምላሽ መስጠቱ እጅግ የሚያስመሰግን መሆኑን የገለጸው መግለጫው የቤት ሰራተኛዋን ሲቀጥር አስፈላጊውን ማጣራት አድርገው ቢሆን መልካም እንደሆነም ገልጿል። በተጠርጣሪዋ ላይ በቂ ማስረጃ በመጠናቀሩ በቅርብ ቀን ለፍትህ አካላት እንደሚላክ ይጠበቃል። ፕሬዚዳንት ዶናልድ ትራምፕ በጋዛ ያለውን ጦርነት ለማስቆም እቅድ ማውጣታቸው ይታወሳል። በእስራኤልና በሐማስ መካከል ያለውን ጦርነት ለማስቆም ዓላማውን አድርጎ በግብጽ እየተካሄደ በሚገኘውና 3ኛ ቀኑን ባስቆጠረው ቀጥተኛ ያልሆነ ውይይት ላይ የአሜሪካ ከፍተኛ ልዑካንና ባለስልጣናት መቀላቀላቸው ተገልጿል። ስቲቭ ዊትኮቭ እና የትራምፕ አማች ያሬድ ኩሽነር በኳታር ጠቅላይ ሚኒስትርና የቱርክ የስለላ ኃላፊ ጋር በመሆን ሻርም ኤል ሼክ ይገኛሉ። ይህም ውይይቱ ለውጥ ማምጣት ይችል እንደሆነም የሚያመላክት ቁልፍ ይሆናል ተብሎ ይጠበቃል። አንድ የሐማስ ከፍተኛ ባለስልጣናት ለቢቢሲ በውይይቱ አስፈላጊ አዎንታዊ መታየቱን ተናግረው እስራኤል በጋዛ ለተያዙ ታጋቾች ምትክ መፍታት የምትፈልገውን የፍልስጤም እስረኞች ዝርዝር ቀርቧል ብለዋል። የእስራኤል መገናኛ ብዙኃን ባለስልጣኖችን ጠቅሰው ጥንቃቄ የተሞላበት ብሩህ ተስፋ አለ ሲሉም ዘግበዋል። ትራምፕ በበኩላቸው አንድ ነገር ማድረግ የምንችልበት እውነተኛ እድል አለ ሲሉ መናገራቸውን ለቢቢሲ ዘገባ ያመለክታል። የኳታሩ ጠቅላይ ሚኒስትር ሼክ መሐመድ ቢን አብዱል ራህማን አልታኒ እና የቱርክ የስለላ ኃላፊ ኢብራሂም ካልኒም ውይይቱን መቀላቀላቸውን የተገለጸው የሼክ መሐመድ የመገኘት ዓላማ የጋዛን የተኩስ አቁም እቅድ እና ታጋቾችን የመልቀቅ ስምምነት ወደፊት ለማራመድ ነው ሲሉ አንድ ባለስልጣናት ለሮይተርስ የዜና ወኪል ተናግረዋል። የቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶጋን በበኩላቸው ትራምፕ ሐማስ እቅዳቸውን እንዲቀበል ለማሳመን በቅርቡ በስልክ ባደረጉት ንግግር ጠይቀውትም ነበር ማለታቸው ተዘግቧል። በዳላስ የኢትዮጵያውያንና ኤርትራውያን ንግድ ምክር ቤት ተመሰረተ። ምክር ቤቱ በዳላስ ዓለም አቀፍ የአየር ማረፊያ ዲስትሪክት አካባቢ ሰኞ ዕለት በይፋ ተመርቆ ተከፍቷል። በምረቃው ስነ ስርዓት ላይ ሪባን የቆረጡት የዳላስ ከተማ ከንቲባ ኤሪክ ጆንሰን ሲናገሩ ይህ ለዳላስና በከተማችን ውስጥ ለሚገኙ የኢትዮጵያና ኤርትራ ኮሚኒቲ አባላት ታሪካዊ ክስተት ነው። ከዛሬ ጀምሮ ይህ ምክር ቤት ለእነዚህ ሁለት ኮሚኒቲዎች ድጋፍ በማድረግ የከተማችንን ደማቅ ኢኮኖሚ የሚያጠናክር ይሆናል ብለዋል። እንደ ከንቲባው መግለጫ ንግድ ምክር ቤቱ በከተማው ውስጥ የሚንቀሳቀሱ የሁለት ሀገራት ዜጎች የንግድ ስራዎች የሚደግፍ ከመሆኑም በላይ ኢንቨስትመንትንና የንግድ ልውውጥን የሚያበረታታ ይሆናል። ንግድ ምክር ቤቱ በዳላስ አካባቢ ከፍተኛ ቁጥር ላላቸው የኢትዮጵያና የኤርትራ ንግድ ተቋማት ማዕከላዊ ቢዝነስና የባህል ማዕከል እንደሚሆን የጠቀሱት ከንቲባው ለተቋሙ አስፈላጊውን የፋይናንስም ሆነ ሌላ ድጋፍ እንደሚያቀርብ አስታውቀዋል። እንዲሁም የኤርትራና የኢትዮጵያ ስራ ፈጣሪዎች ከአሜሪካውያን ባለሀብቶች ጋር ተቀናጅተው እንዲሰሩ ትስስሮችን እንደሚፈጥር ገልጸዋል። የንግድ ምክር ቤቱ ጊዜያዊ ፕሬዝዳንት አቶ ይልማ ፈለቀ ባደረጉት ንግግር ደግሞ የኢትዮጵያና የኤርትራ ንግድ ምክር ቤት አዲስ እድልና የትብብር ምዕራፍ የሚፈጥር ነው ብለዋል። ጨምሮም የሁለቱ ሀገራት ኮሚኒቲዎች ንግዳቸውን የሚያሳድጉበትን፣ ባህላቸውን የሚጋሩበትና ለከተማዋ የዳበረ ኢኮኖሚ አስተዋጽኦ የሚያበረክቱበትን ቤት እንድንፈጥር ከንቲባ ጆንሰን ላደረጉት ትብብር እጅግ እናመሰግናለን በማለትም ገልጸዋል። በሩሲያ ውስጥ አዲስ ኦፕሬሽን ለመፈጸም እየተዘጋጀን ነው ሲሉ ዘለንስኪ ተናገሩ። የዩክሬን ፕሬዝዳንት ዘለንስኪ ከብሔራዊ የደህንነት ኃላፊያቸው ሳቪን ማሊዩክ ጋር ዛሬ ውይይት ማድረጋቸው ተገልጿል። ከውይይቱ በኋላ በሰጡት መግለጫ የጠላት ኃይል በማንኛውም ኪሳራ በዩክሬን ውስጥ ጥቃት እንዲያከናውኑ ታዟል። በዚህም የተነሳ በጦር ግንባር የሚሞቱት የሩሲያ ወታደሮች ቁጥር ከፍተኛ ሁኔታ ጨምሯል ብለዋል። ጨምረውም የእኛ የብሔራዊ ደህንነት አባላት ብቻ ካለፈው ወር አንስቶ በፓኩቭስኪ ግዛት በየቀኑ ከ100 በላይ የጠላት ወታደሮች እየገደሉ ነው። የመከላከያ ኃይሎቻችን ሌሎች የጸጥታ ሰራተኞቻችንን የሚገድሉበት ስንጨምር ደግሞ ቁጥር የበለጠ ያሻቅባል በማለት አስረድተዋል። ዘለንስኪ በኤክስ ገጻቸው የዩክሬን የብሔራዊ ደህንነት መስሪያ ቤት ባለፈው ወር የገደላቸው የሩሲያ ወታደሮች ቁጥር 3028 መሆኑን አስታውቀው የእነዚህ ወታደሮች ማንነት የሚያሳይ ሰነድ እንዳለም ገልጸዋል። በሌላ በኩል ብሔራዊ ደህንነት መስሪያ ቤቱ በሩሲያ ውስጥ ሰልቆ በመግባት ኦፕሬሽን ለማድረግ የሚያስችሉ እቅዶችን እንዳቀረበላቸው የጠቀሱት ዘለንስኪ እቅዱን ማጽደቃቸውንም አስታውቀዋል። ጨምረውም በሩሲያ ውስጥ አዲስ ኦፕሬሽን ለመፈጸም እየተዘጋጀን ነው፣ እነዚህ ኦፕሬሽኖችም የሩሲያ ወታደራዊ አቅም የሚያዳክሙ እንደሆኑ ስምምነት ላይ ደርሰናል ብለዋል። ጃፓን እስራኤል ለፍልስጤም የሀገርነት እውቅና እንድትሰጥ አሊያም ለሚጣልባት ማዕቀብ ራሷን እንድታዘጋጅ ማስጠንቀቂያ መስጠቷ ተሰማ። የጃፓን የውጭ ጉዳይ ሚኒስትር ታኬሺ ኢዋ እስራኤልን አስጠንቅቀዋል። የሁለት ሀገራት መፍትሄ መሰረትን የሚያፈርስ ማንኛውም እርምጃ ቶኪዮ በእስራኤል ላይ የሚጣለው ማዕቀብ ወይም የፍልስጤም መንግስት እውቅናን እንድታስብ ያደርጋል ሲል አልጀዚራ ዘግቧል። እንደ አውሮፓውያን አቆጣጠር ኦክቶበር 7 የተፈጸመውን የሐማስ ጥቃት ሁለተኛ ዓመት ምክንያት በማድረግ በሰጠው መግለጫ የእስራኤልን የአንድ ወገን እርምጃ ማስቆም፣ ዘላቂ የሆነ የተኩስ ማቆም ስምምነት ማምጣት፣ የታሰሩትን ሁሉ በአስቸኳይ መፍታትና ለጋዛ ሰብአዊ እርዳታ መደገፍ አስፈላጊ ነው ብሏል።
ሁሉም ወገኖች በፕሬዝዳንት ትራምፕ ባቀረቡት እቅድ መሰረት መንቀሳቀስ አለባቸው ሲል አልጀዚራ ዘግቧል። ኢዋያ የሁለት መንግስታት የመፍትሄ ሀሳብ ሙሉ በሙሉ የሚያፈርስ የቴል አቪቭ እንቅስቃሴ ሲኖር ጃፓን በእስራኤል ላይ የሚጣሉ ማዕቀቦችን ወይም የፍልስጤም መንግስት እውቅና መስጠት ጀምሮ ሁሉንም አማራጮች ግምት ውስጥ ያስገባል ብለዋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ እንደ አውሮፓውያን አቆጣጠር ኦክቶበር 7 2023 በሐማስ መሪነት በእስራኤል ላይ ያደረሰውን ጥቃት የ2 ዓመት መታሰቢያ በማድረግ አሜሪካ ለእስራኤል የማያወላውል አቋም እንዳለች ቃል በመግባት ማክበራቸውን አልጀዚራ ዘግቧል። በመግለጫው ሩቢዮ በዓለም ዙሪያ በጸረ ሰማያዊነት ውስጥ አስጨናቂ መገለል እንዳለ በመግለጽ ይህንን በመዋጋት ረገድ ምንም አይነት ስምምነት እንዳይኖር ተናግሯል። ሩቢዮ ዩናይትድ ስቴትስ ለእስራኤል የመኖር ራሷን የመከላከልና የህዝቦቿን ደህንነት ለማረጋገጥ ያላትን ያልተቋረጠ ድጋፍ እንደምትሰጥ በድጋሚ አረጋግጣለች። አክለውም ዩናይትድ ስቴትስ ይህንን አሳዛኝ ድርጊት ሁለተኛ ዓመት ስታከብርና ተጎጂዎቿን ስታከብር እንደዚህ አይነት ክፋት ደግሞ እንደማይከሰት ቁርጠኛ መሆናችንን እናረጋግጣለን ብለዋል። ማርኮ ሩቢዮ እስካሁን ድረስ የአሜሪካ ዜጎች የኢታይ ቼን እና የኦሜር ኑትራን አስክሬን ጨምሮ 48 ታጋቾች በሐማስ ውስጥ ይገኛሉ፣ እንዲመለሱም እንጸልያለን ሲሉ ትዊተር ላይ ጽፈዋል። የዩናይትድ ስቴትስ ተደራዳሪዎች ስቲቭ ዊትኮቭ እና ያሬድ ኩሽነር ወደ ሻርም አልሼክ በማምራት ላይ ሲሆኑ ሮብ ጠዋት በትራምፕ የጋዛ ሀሳብ ላይ ድርድር እንደሚቀላቀሉ አልጀዚራ ምንጮች ጠቅሶ ዘግቧል። ዊትኮቭ እና ኩሽነር ታጋቾችን ለመልቀቅ እና ጦርነቱን ለማስቆም ስምምነት ላይ እስኪደርስ ድረስ በግብጽ ውስጥ እንደሚቆዩ ሂደቱ የሚያውቁ ሁለት ስማቸው ያልተጠቀሱ ምንጮች ጠቅሶ ዘግቧል። በሐማስና በእስራኤል በግብጽ እየተደረገ ያለውን ድርድር እየቀጠለ ሲሆን የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከፍተኛ አማካሪ ሮን ዴርመር፣ የኳታር ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ሼክ መሐመድ ቢን አብዱራህማን ቢን ጃስሚን አልታኒ ለሽምግልና ረፋዱ ላይ ግብጽ ገብተዋል። እስራኤል በጋዛ ፍልስጤማውያን ላይ የዘር ማጥፋት ወንጀል እየፈጸመች ነው የሚለው ውንጀላ በጽኑ ውድቅ ያደረገ ሲሆን በደቡብ አፍሪካና ጉዳዩን በማቅረብ የሐማስ ህጋዊ ክንድ ነች ስትል ከሰሰች። በእስራኤል እስር ከተዳረጉ ወደ ጋዛ ሰብአዊ ድጋፎችን ለማድረስ ከተጓዘው የግሎባል ስሙድ ፍሎቲላ የበጎ አድራጎት ቡድን አካል የሆነው የቀድሞ የደቡብ አፍሪካ ፕሬዝዳንትና የጸረ አፓርታይድ ታጋይ ኔልሰን ማንዴላ የልጅ ልጅ በእስራኤል ለቀናት ከታሰሩና ከተባረሩ በኋላ ሮብ ዕለት ጆሃንስበርግ መግባታቸው ተሰማ። ከሌሎች 4 ደቡብ አፍሪካውያን ጋር ወደ ሀገራቸው የተመለሱት ማንዴላ እሱንና አብረውት የነበሩት ቡድን በእስራኤል እስር ቤት ለ6 ቀናት ታስረው በዮርዳኖስ በኩል መለቀቃቸውን ተናግረዋል። ደቡብ አፍሪካ እንደ አውሮፓውያን አቆጣጠር በ2023 ጀምሮ በተባበሩት መንግስታት ከፍተኛ ፍርድ ቤት እስራኤል በጋዛ የዘር ማጥፋት ወንጀል ፈጽማለች በማለት መክሰሷን ተከትሎ በፍሎቲላ ላይ ከነበሩ በተለይ የደቡብ አፍሪካ አክቲቪስቶች አስቸጋሪ ሁኔታ ደርሶባቸዋል ብለዋል። አያያዛቸውን በተመለከተ ምክንያቱም እኛ አፓርታይድ እስራኤል ወደ ዓለም አቀፍ ፍርድ ቤትና ዓለም አቀፉ የወንጀለኞች ፍርድ ቤት ወስደን ተጠያቂ ለማድረግ በመንግስታችን በኩል የደፈርን ህዝቦች ነን ብለዋል። ማንዴላ የደቡብ አፍሪካ አክቲቪስቶች መካከል የሆነችው ፋጢማ ሄንድሪክስ እና ዛሂራ ሱማር ወደ ጆሃንስበርግ ኦአር ታምቦ አየር ማረፊያ ከተመለሱ በኋላ ለጋዜጠኞች እንደተናገሩት በእስራኤል ተይዘው ለግዳጅ ሂጃብ ከጭንቅላታቸው ላይ በማውጣትና ይህም ከደቡብ አፍሪካውያን ውጭ በሌሎች ሙስሊም ሴት አክቲቪስቶች ላይ አልደረሰም ብላለች። ሱማር ሁለታችንም ደቡብ አፍሪካውያን በተለየ መልኩ ተንገላተናል፣ ጭንቅላታችንን ግድግዳው ላይ ተገፍቶ በእስራኤል ወታደሮች ፊት ራቁታችንን አውልቀን እንድንቆም ተደርጎ ነበር። ይህም በሌሎች ሴቶች ላይ አልደረሰም። ፓስፖርታችንን በማየት እኛ እንደ ደቡብ አፍሪካውያን መሆናችንን ካወቁ በኋላ ለመናገር የሚከብድ ክብረነክ ተግባር ፈጽመውብናል ብላለች። የእስራኤል ውጭ ጉዳይ ሚኒስትር ምንም አይነት እንግልት ተፈጽሞብኛል ያለው የይገባኛል ጥያቄ በጽኑ አስተባብሏል። ሁሉም የመብት ተሟጋቾች ያለ እስር በገዛ ፈቃዳቸው እንዲባረሩ እድል እንደተሰጣቸውም ጠቁሟል ሲል የዘገቡት ሮይተርስ፣ ጄሩሳሌም ፖስት፣ ኒውዮርክ ታይምስ ናቸው። የትራንስፖርትና ሎጂስቲክስ ሚኒስቴር የኢትዮጵያ የሚገልጹ መለያ የያዙ አዲሱ የተሽከርካሪ ሰሌዳ መለያ ቁጥር ይፋ አድርጓል። የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሜ ሰሜ ይህንን አስመልክቶ በሰጡት መግለጫ ሚኒስትሩ አዲስ የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛና የአገልግሎት አሰጣጥ መመሪያ ቁጥር 1050/2017 ማዘጋጀቱንና በዚሁም መሰረት የተሽከርካሪ ሰሌዳ መለያ ቁጥር በአዲስ እንደሚተካ ገልጸዋል። በስራ ላይ ያለው ሰሌዳ ከዘርፉ እድገትና ኢትዮጵያ ከፈረመቻቸው ዓለም አቀፍ ስምምነቶች ጋር አብሮ የማይሄድ በመሆኑ አዲስ የተሽከርካሪ ሰሌዳ ማስፈለጉን ነው ያመላክቱት። ነባሩ ሰሌዳ ለቁጥጥር ስርዓትም አመቺ ያለመሆኑን እና ለህገ ወጥነት የተጋለጠ መሆኑን ገልጸው አዲሱ የተሽከርካሪ ሰሌዳ በቴክኖሎጂ በታገዘ አሰራር የሚመራ በመሆኑ ለአሰራር አመቺ ነው ብለዋል። አዲሱ ሰሌዳ ስለ ተሽከርካሪው ሙሉ መረጃ የሚሰጡ እና ተቆጣጣሪ አካላት በቴክኖሎጂ የሚለዩቸው ሚስጥራዊ መረጃዎችን ያካተተ ነው ያሉት ሚኒስትሩ ይህም ማጭበርበርን ሙሉ በሙሉ የሚያስቀር ስለመሆኑ ገልጸዋል። በ2018 ዓ.ም አዲሱን የተሽከርካሪ ሰሌዳ ሙሉ በሙሉ የመተካት ስራ
እንደሚከናወንም ገልጸው የተሽከርካሪ ባለቤቶች በሚወጣው የጊዜ ሰሌዳ መሰረት ምዝገባ ማድረግ እንዳለባቸውም አስገንዝበዋል። በሩሲያ ድሮኖች ስብርባሪ የእንግሊዝ ቁሳቁሶችን አግኝተናል ሲሉ ዘለንስኪ ተናገሩ። የዩክሬን ፕሬዝዳንት ዘለንስኪ በኤክስ ገጻቸው ላይ ባሰፈሩት መልእክታቸው አጋሮቻቸው የሆኑት ምዕራባውያን ሀገራት ላይ ትችት አቅርበዋል። ትችቱን የሰነዘሩትም እሁድ ዕለት በዩክሬን ላይ ድብደባ የፈጸሙት የሩሲያ ድሮኖች ስብርባሪ ውስጥ የአሜሪካና የእንግሊዝ ሰራሽ ቁሳቁሶችን ማግኘታቸውን ተከትሎ ነው። ዘለንስኪ በመግለጫቸው በድሮኖቹ ውስጥ በረራን ለመቆጣጠር የሚያገለግሉ ማይክሮ ኮምፒውተሮችን በእንግሊዝ የተሰሩ መሆናቸውን አረጋግጠናል ካሉ በኋላ ሌሎች ድሮኖች ስሪት ጥቅም ላይ የዋሉት ቁሳቁሶችም አሜሪካን ጨምሮ በተለያዩ አጋር አገራት የተሰሩ መሆናቸውን አስረድተዋል። ጨምረውም ለመታደል ሆኖ በርካታ ጠቃሚ የሆኑ ቁሳቁሶች አሁንም ከአውሮፓና ከአሜሪካ ለሩሲያ እየደረሱ ነው። እያወራሁት ያለሁት በአስራዎቹ ስለሚቆጠሩ እቃዎች አይደለም፣ በመቶ ሺዎች ስለሚቆጠሩ የድሮን አካላት ነው ብለዋል። እሁድ ዕለት ፕሬዝዳንት ዘለንስኪ በ500 ድሮንና በ50 ሚሳኤል መደብደባቸውን መግለጻቸውን፣ በዚህ ቢያንስ 5 ሰዎች መገደላቸውን ማስታወቃቸው ይታወሳል። የአውሮፓ ህብረት አባላት በቤልጂየም ላይ ያላቸው ትዕግስት እየተሟጠጠ መሆኑን ፋይናንሻል ታይምስ ዘገበ። ውዝግቡ የተነሳው ዩክሬን ለመደገፍ በታገደ የሩሲያ ንብረት ላይ ተመስርቶ ለሚሰጥ የብዙ ቢሊዮን ዩሮ ብድር ቤልጂየም ፈቃደኝነቷን ባለመስጠቷ ነው። የአውሮፓ ህብረት በቤልጂየም በሚገኘው የሎክሪል ተቋም ውስጥ ያለውን 190 ቢሊዮን ዩሮ ገደማ የሩሲያ መንግስት ገንዘብ አግዶ ይገኛል። የህብረቱ መሪዎች ይህንን የታገደ ገንዘብ እንደ መያዣ በመጠቀም ለዩክሬን የ140 ቢሊዮን ዩሮ የካሳ ብድር እስከ ታህሳስ ወር ድረስ ለማጽደቅ ጥረት እያደረጉ ነው። የቤልጂየም ጠቅላይ ሚኒስትር ባርት ዴ ዌብ ነገሮች ከተበላሹ ሀገራቸው ለሚፈጠረው የገንዘብ ግዴታ ብቻዋን ተጠያቂ መሆን እንደማትፈልግም ተናግረዋል። ሌሎች የህብረቱ አባላት ሀገራትም ሊከሰት የሚችለውን ዕዳ እንዲጋሩ ጠይቀዋል። ይህ የቤልጂየም አቋም ሌሎች የህብረቱ አባላትን በእጅጉ አስቆጥቷል። አንድ ከፍተኛ ባለስልጣናት ለፋይናንሻል ታይምስ እንደተናገሩት ቤልጂየም ላለፉት 3 ዓመታት ዩክሬን የቤልጂየም ነው ጥቅሙም የኛ ነው ስትል ቆይታለች። አሁን ግን ጉዳቱ ሲመጣ የሎክሪል የአውሮፓ ነው በማለት ሸክሙን ልታጋራ ትፈልጋለች ብለዋል። ሌላ የህብረቱ ዲፕሎማት በበኩላቸው ዩክሬንን ለመርዳት አዳዲስ የገንዘብ ምንጮች እንደማያስፈልጉ በመግለጽ ሁሉም የሚያስችለውን ማድረግ አለበት ሲሉም ተደምጠዋል። ሩሲያ ማንኛውንም በታገደው ንብረቷ ላይ የሚደረግ ሙከራ ስርጭት እንደሆነም ገልጻለች። አስተያየት ሰጪዎች የዓለም የገንዘብ ድርጅት ዳይሬክተር ክሪስቲን ላጋርድን የመሰሉ ተቺዎች ይህ እርምጃ በአውሮፓ የፋይናንስ ስርዓት ላይ ያለውን ዓለም አቀፍ እምነት ሊሸረሽር እንደሚችል አስጠንቅቀዋል። የእቅዱ ደጋፊዎች በበኩላቸው እርምጃው ንብረቱን በግድ ከመውረስ የተለየ መሆኑን በመግለጽ ወደፊት በሚደረግ የሰላም ስምምነት አካል ሩሲያ ብድሩን እንድትከፍል ልትስማማ ትችላለች ሲሉም ይከራከራሉ። ይህ ውዝግብ ባለፈው ሳምንት በኮፕሃገን በተካሄደው በዩክሬን ድጋፍ ስብሰባ ላይ መሪዎች እንዳበሳጫቸው የተዘገበ ሲሆን ሩሲያ በበኩሏ የዩክሬን ደጋፊዎች ስልታቸው እንደከሸፈ ከማመን ይልቅ ጦርነቱን ማራዘምን ይመርጣሉ ስትል የአውሮፓ ህብረት ከሳለች። በኢኳዶር ፕሬዝዳንት ዳንኤል ናቦአ ላይ በተፈጸመ የግድያ ሙከራ የተጠረጠሩ 5 ሰዎች በቁጥጥር ስር መዋላቸውን የሀገሪቱ የኤነርጂ ሚኒስትር ኢነስ ማናዞና ማክሰኞ አስታወቁ። ይህ ክስተት ፕሬዝዳንቱ ተግባራዊ ያደረጓቸውን አዳዲስ ህጎች የሀገሪቱን አገር በቀል ህዝቦች ይጎዳሉ በሚል ተቃውሞ እየተካሄደ ባለበት ወቅት የተፈጸመ ነው። ጥቃቱ የተፈጸመው ፕሬዝዳንት ናቦአ በደቡባዊ ካናር ግዛት አዳዲስ የመሰረተ ልማት ፕሮጀክቶችን ለማስመረቅ ሲደርሱ ነበር። በወቅቱ ወደ 500 የሚጠጉ ተቃዋሚዎች የፕሬዝዳንቱን ኮንቫይን በመክበብ በድንጋይ መደብደባቸውን የፕሬዝዳንቱ ጽህፈት ቤት ያወጣቸው መረጃዎች ያሳያሉ። የኢነርጂ ሚኒስትሯ እንደገለጹት የፕሬዝዳንቱ መኪና ክፉኛ የተጎዳ ሲሆን ፖሊስ በመኪናው ላይ የጥይት ምልክቶችን ማግኘቱንም ተናግረዋል። ፕሬዝዳንቱ ከጥቃቱ በሰላም ቢተርፉም ሚኒስትሯ የግድያ ሙከራ በማለት በይፋ ክስ መመስረታቸውን አስታውቀዋል። የፕሬዝዳንቱ ጽህፈት ቤት ባወጣው መግለጫ በጥቃቱ የተሳተፉ ተጠያቂዎች እንደሚሆኑም አስታውቋል። ጽንፈኛ እንዲሆኑ ትዕዛዝ በመቀበል ሲቪሎችን ያጀበውን የፕሬዝዳንቱ ኮንቫይን አጥቅተዋል ያለው መግለጫው የታሰሩ ተጠርጣሪዎች በሽብርተኝነትና በግድያ ሙከራ ክስ እንደሚመሰረትባቸው ገልጿል። ይህ በፕሬዝዳንቱ ኮንቫይን ላይ የተፈጸመው የመጀመሪያ ጥቃት አይደለም። ባለፈው ወርም ወደ 350 የሚጠጉ ተቃዋሚዎች በኢምባቡራ ግዛት ተመሳሳይ ጥቃት መፈጸማቸው ይታወሳል። የተቃውሞው መነሻ ፕሬዝዳንት ናቦአ ሀገሪቱን ለማረጋጋትና የመድኃኒት ዝውውር ለመቆጣጠር ያወጧቸውን የኢኮኖሚና የጸጥታ ማሻሻያዎች ናቸው። በተለይ መንግስት ለበርካታ አስርተ ዓመታት ሲሰጥ የነበረውን የነዳጅ ድጎማ በቅርቡ ማስቀረቱን ከፍተኛ ተቃውሞ አስነስቷል። መንግስት እርምጃውን ወጪን ለመቀነስና ገንዘቡን ወደ ማህበራዊ ፕሮግራም ለማዞር ያለመ ነው ቢልም ታዛቢዎች ግን ዝቅተኛ ገቢ ያላቸውን የአገር በቀል ቤተሰቦችን በእጅግ እንደሚጎዳ ይከራከራሉ። የኢኳዶር ዋነኛ የአገር በቀል ድርጅት
ድርጅት የሆነውን በበኩሉ ከጥቃቱ ጋር ግንኙነት እንዳለው አምኗል። 5 አባሎቻቸውን በዘፈቀደ ታስረዋል ሲል በማህበራዊ ትስስር ገጹ ላይ ያስታወቀው ድርጅቱ ነገር ግን ምንም አይነት የግድያ እቅድ መኖሩንም አስተባብሏል። አክሎም መንግስት በተቃዋሚዎች ላይ ጨካኝ የፖለቲካና የወታደር እርምጃ እየወሰደ ነው ሲል ከሷል። በተቃውሞ ምክንያት ባለፈው ሳምንት መጨረሻ በ10 የሀገሪቱ ግዛቶች ከባድ የውስጥ አለመረጋጋት በመከሰቱ የአስቸኳይ ጊዜ አዋጅ መታወጁ ይታወሳል። አዲስ አበባ ደንብ ማስከበር ባለስልጣናት በጉለሌ ክፍለ ከተማ ወረዳ 4 እየተሰራ ባለው የአፍንጮ በር የወንዝ ዳርቻ ልማት በካይ ቆሻሻ ወንዝ የለቀቀ የንግድ ተቋም 300 ሺህ ብር መቅጣቱን አስታወቀ። የተወሰደው እርምጃ አስመልክቶ የጉለሌ ክፍለ ከተማ ወረዳ 4 ደንብ ማስከበር ጽሕፈት ቤት ኃላፊ ዋና ሳጅን ሙባለም ሽፈራው እንደገለጹት ድርጅቱ በተደጋጋሚ ወደ ወንዝ የሚለቀውን በካይ የፍሳሽ ቆሻሻ እንዲያቆም ግንዛቤ ቢፈጠርለትም ከድርጊቱ መቆጠብ ባለመቻሉ ከክፍለ ከተማው የአካባቢ ጥበቃ ጽሕፈት ቤት ጋር በመሆን የቅጣት እርምጃውን መውሰዱን ገልጿል። ባለስልጣኑ መሰል ደንብ መተላለፎችን ላይ የሚወስደው እርምጃ አጠናክሮ የሚቀጥል በመሆኑ ገልጾ ደንብ ተላላፊዎች ከድርጊቱ እንዲቆጠቡ አሳስቧል። እድሜያቸው ከ15 ዓመት በላይ የሆኑ ትግራይ ወጣቶች በክልሉ ወጥተው ወደ መሀል ሀገር እንዳይጓዙ በጊዜያዊ አስተዳደሩ የጉዞ እገዳ እንደተጣለባቸው በምሬት እየገለጹ ነው። ወጣቶቹ ይህ እርምጃ ሌላ ጦርነት ለማካሄድ የግዳጅ ምልመላ ለማድረግ የታለመው ነው የሚል ከባድ ስጋት እንደፈጠረባቸውም ይናገራሉ። በመቀሌና በተለያዩ የክልሉ ከተሞች የሚገኙ ወጣቶች እንደሚሉት በየብስም ሆነ በአውሮፕላን ለመጓዝ ሲሞክሩ ከ15 ዓመት በላይ መውጣት አይቻልም በሚል ምክንያት ከፍተሻ ጣቢያዎችና ከኤርፖርት አካባቢዎች በጊዜያዊ አስተዳደሩ ታጣቂዎች እየተመለሱ ነው። ኤርፖርቱ በፌዴራል ፖሊስ የሚጠበቅ ሲሆን ጊዜያዊ አስተዳደሩም የራሱ ፍተሻዎችና ኬላዎች እንዳሉት ነው የሚናገሩት። ይህ ሁኔታ ከ2 ዓመት ጦርነት እያተረፈውና የተሻለ የትምህርትና የስራ እድል ፍለጋ ወደ ሌሎች የሀገሪቱ ክፍሎች ለመንቀሳቀስ ያሰበውን ወጣት ትውልድ ተስፋ ያስቆረጠ መሆኑን ገልጸዋል። የወጣቶቹ ስጋት መነሻውን ከዚህ ቀደም ከኤርትራ ታይቶ ከነበረው ተመሳሳይ ክስተት ጋር በማያያዝ ነው። ከ1998 እስከ 2000 ጦርነት በፊት የኤርትራ መንግስት በወጣቶች ላይ የጉዞ እገዳ በመጣል ለውትድርና እንደመለመላቸው ያስታወሱት ወጣቶቹ አሁንም ታሪክ ራሱን ሊደግም ነው ወይ፣ ለሌላ ጦርነት ሊማግዱን ነው ወይ የሚል ፍርሃት ውስጥ መሆናቸውን ይናገራሉ። ይህ ስጋት እየተባባሰ የመጣው በቀጠናው ባለው የተለወጠና ውጥረት እየበዛበት የኃይል አሰላለፍ ምክንያት ነው። የኢትዮጵያ ፌዴራል መንግስት ህወሓትና ኤርትራ መንግስት አንድ ላይ ሆነው ሊወጉኝ ነው የሚል ግምገማ መያዙን መረጃዎች ያመለክታሉ። ይህ አሰላለፍ ከ2020 እስከ 2022 ጦርነት ወቅት ከነበረው ሁኔታ ሙሉ በሙሉ የተገላቢጦሽ ነው። በወቅቱም የኤርትራ መንግስት ከፌዴራል መንግስት ጋር በመተባበር ህወሓትን ይወጋ ነበር። አሁን ላይ የተፈጠረው አዲስ የህወሓት የኤርትራ መቀራረብ በፌዴራል መንግስት ላይ ያነጣጠረ ነው የሚለውን ግምገማ በትግራይ ውስጥ ለሚካሄደው ማንኛውንም አይነት የሰው ኃይል ማሰባሰብ ዋነኛ ምክንያት ሊሆን ይችላል የሚል ፍርሃት ያጠናክረዋል። በፕሪቶሪያል ስምምነት መሰረት መፈታት የነበረባቸው እንደ ምዕራብና ደቡብ ትግራይ ያሉ አዋሳኝ አካባቢዎች ጉዳይ እልባት አለማግኘቱን ሌላ የግጭት ስጋት ሆኖ ቀጥሏል። በጊዜያዊ አስተዳደሩና በህወሓት የቀድሞ አመራሮች መካከል ያለውን የውስጥ ኃይል ሽኩቻና የጸጥታ መዋቅሩን ሙሉ በሙሉ የመቆጣጠር ጉዳይ አስተዳደሩን የራሱ የሰው ኃይል ለማጠናከር እንዲህ አይነት እርምጃዎችን እንዲወስድ ሊገፋፋው ይችላል የሚሉ አስተያየቶች አሉ። ምንም እንኳን የትግራይ ጊዜያዊ አስተዳደር በእገዳው ዙሪያ እስካሁን ይፋዊ መግለጫ ባይሰጥም ስማቸውን እንዲጠቀስ ያልፈልጉ የአስተዳደሩ ባለስልጣናት እርምጃው ህገወጥ የሰዎች ዝውውርን ለመቆጣጠርና የክልሉ ወጣት ኃይል ለመልሶ ግንባታ ስራ ለማቆየት የታለመ እንደሆነም ይገልጻሉ። ነገር ግን ይህ ማብራሪያ የወጣቶችን ስጋት ሊያረግብ አልቻለም። ይህ የጉዞ እገዳ ክስ በጦርነት ክፉኛ የተጎዳው የትግራይ ህዝብ አሁንም ከስጋት እንዳልወጣና በቀጠናው ያለው ሰላም ምን ያህል ስስ እንደሆነ በግልጽ የሚያሳይ ክስተት ሆኗል። የወጣቶቹ ጥያቄና የአስተዳደሩ ዝምታ በቀጣይ ሊፈጠር ስለሚችል ሁኔታ አሳሳቢ ፍንጭ እየሰጠ ይገኛል። የጉልበት ብዝበዛ ወንጀል ሲፈጽሙባቸው የነበሩ 18 ህጻናት ታዳጊዎች ከ2 ተጠርጣሪ ጋር በቁጥጥር ስር ውሎ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። አዲስ አበባ መስከረም 28 ቀን 2018 ዓ.ም በአዲስ አበባ ክፍለ ከተማ ወረዳ 5 ልዩ ቦታው ዋቤም ሆቴል ተብሎ በሚጠራው አካባቢ አንድ የ7 ዓመት ታዳጊ በመንገድ ላይ እያለቀሰ ሳለ ለምን እንደሚያለቅስ ሲጠየቅም ለስራ የተሰጠውን ሚዛን እንደጠፋበትና አሰሪዎቹም ቤት እንደማያስገቡት ይናገራል። የአዲስ አበባ ከተማ ክፍለ ከተማ ፖሊስ መምሪያ ከታዳጊው የተቀበለው መረጃ መነሻ በማድረግና ተገቢውን ክትትል በማከናወን በኮልፌ ቀራኒዮ ክፍለ ከተማ ወረዳ 1 ልዩ ቦታ ቻይና ካምፕ አካባቢ ከሚገኘው አንድ መኖሪያ ቤት ውስጥ እድሜያቸው ከ7 እስከ 13 ዓመት የሆኑ 18 ህጻናት ታዳጊዎች ከ2 ተጠርጣሪዎች ጋር በቁጥጥር ስር ሊያውሉ ችለዋል። ተጠርጣሪዎቹ እነዚህኑ ህጻናት ታዳጊዎች ክልል ድረስ ከመሄድ ከቤተሰቦቻቸውና እናስተምራቸዋለን ብለው በማምጣት ቆሎ፣ ሶፍት እንዲሁም ሚዛን በማሰራት ከእያንዳንዳቸው በቀን ከ100 እስከ 300 ብር
ገቢ እንደሚያስገቡ ከማድረጋቸውም በላይ የወንጀል አፈጻጸሞች ያስተማሯቸውም እንደነበረ የምርመራ መዝገቡ ያስረዳል። በግለሰቦቹ ላይ ተገቢ ምርመራ እየተደረገ ሲሆን በአቃቢ ሕግም በኩል ክስ እንደመሰረተባቸው ፖሊስ አስታውቋል። ህጻናትም ለእድሜያቸው በማይመጥን የጤና እድገት፣ ማህበራዊና ስነ ልቦናዊ ደህንነታቸውን የሚጎዳና ለህይወታቸው አስጊ በሆኑ ሁኔታዎች ውስጥ እንዲሰሩ ማድረግ የህግ ተጠያቂነት የሚያስከትል ተግባር በመሆኑ ህብረተሰቡ መሰል ድርጊቶችን ሲያጋጥሙት በአቅራቢያው ለሚገኙ የጸጥታ ተቋማት መረጃ ለመስጠት በህጻናት ላይ የሚደርስ የጉልበት ብዝበዛን መከላከል ይገባል ሲል የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል። በአማራ ክልል በተለይም በጎንደር ዞኖች ውስጥ በመንግስት የጸጥታ ኃይሎች እና በፋኖ ታጣቂዎች መካከል ግጭት መቀጠላቸውን የሁለቱም ወገኖች መግለጫዎች አመላክተዋል። ሁለቱም ወገኖች በየበኩላቸው ወታደራዊ ድሎችን መመዝገባቸውን ሲገልጹ እርስ በርስ በንጹሐን ዜጎች ላይ ጉዳት አድርሰዋል የሚሉ ከባድ ክሶችንም አንስተዋል። የሰሜን አማራ ፋኖ በላይ ዘለቀ እዝ ባወጣው መግለጫ ኃይሎቹ የተለያዩ አካባቢዎች በመንግስት ኃይሎች ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሳቸውን አስታውቀዋል። በምዕራብ ጎንደር መተማ ወረዳ መስከረም 28 ቀን 2018 ዓ.ም በሽመለ ጋራ በተባለ ቦታ ላይ ከመንግስት ኃይሎች ጋር በተደረገው ውጊያ ከፍተኛ ጉዳት ማድረሳቸውና አንድ የ100 አለቃ ማዕረግ ያለው መኮንን መገደሉን የፋኖ ኃይሎች ገልጸዋል። በመግለጫው የመንግስት ኃይሎች በሽንፈት ስሜት በሽመለ ጋራ ከተማ በሚገኝ ትምህርት ቤት ላይ የከባድ መሳሪያ ጥቃት በመሰንዘር አንዲት ሴት ተማሪ መግደላቸውንም ከሷል። በማዕከላዊ ጎንደር አለፋ ወረዳ ጓንጃ ጉድጓዲት ቀበሌ በሚገኝ አንድ ገዳም ውስጥ የመንግስት ኃይሎች ከ12 ያላነሱ ህጻናት፣ ሴቶችና አዛውንቶችን ጨምሮ በጸበልተኞች ላይ ጥቃት ፈጽመዋል ሲል ቡድኑ ከሷል። በተጨማሪም ኃይሎቹ የግለሰቦችን ቤትና ንብረት መዝረፋቸውንና ማቃጠላቸውን እንዲሁም 24 ሞተር ሳይክሎችና አንድ ባጃጅ ማውደማቸውን ገልጿል። የፋኖ ኃይሎች በወሰዱት የአጸፋ እርምጃ 16 የታገዱ ሰዎችን ማስለቀቃቸውንም አስታውቋል። በተያያዘ ዜና በሚያስተዳድራቸው የአለፋ ወረዳ ቀበሌዎች ውስጥ ከመምህራንና ከማህበረሰቡ ጋር ውይይት ማድረጉን ገልጿል። በውይይቱ በአካባቢው የነበሩ የስርቆት የጸጥታ ችግሮችን መቅረፋቸውን የገለጸው ፋኖ የመንግስት ኃይሎች ግን ትምህርት ቤቶችን ማውደማቸውንና የመምህራን ደሞዝ መቋረጡን የትምህርት ሂደቱን ፈተና ላይ እንደጣለውም አስረድቷል። በሌላ በኩል የኢፌዴሪ መከላከያ ሰራዊት የምስራቅ ጎጃም ዞር ኮር ዋና አዛዥ ብርጋዴር ጄኔራል ሶፊያን ሼህ መሐመድ በሰጡት መግለጫ ሰራዊቱ በሰላምና ጸረ በሆኑ ጽንፈኞች ላይ በወሰደው እርምጃ የተሰጠውን ተልዕኮ በብቃት እየተወጣ መሆኑን ተናግረዋል። ጄኔራሉ እንዳሉት ሰራዊቱ ጽንፈኞችን ከማህበረሰቡ በመለየትና ህዝቡ እንዲታገላቸው በማድረግ በቀጠናው አንጻራዊ ሰላም እንዲመጣ አስችሏል። የታጠቀው ቡድን በሰራዊቱ ስም ላይ የሐሰት ፕሮፓጋንዳ ለመንዛት ቢሞክርም በህዝቡ ዘንድ ተቀባይነት በማጣቱ ተበትኗል ሲል አክለዋል። የሁለቱ ወገኖች መግለጫዎች በክልሉ ያለውን የግጭት ሁኔታዎች ውስብስብነት የሚያሳዩ ሲሆኑ በተለይም በንጹሐን ዜጎች ላይ ደርሰዋል የተባሉትን ጥቃቶች በገለልተኛ ወገን ማረጋገጥ አልተቻለም። ፕሬዚዳንት ትራምፕ ወደ እስራኤል ሊያቀኑ መሆኑ ተገለጸ። በጋዛ የተኩስ አቁም ስምምነት መደረጉን ተከትሎ ፕሬዚዳንት ትራምፕ በእስራኤል ጉብኝት ለማድረግ ማቀዳቸው ተሰምቷል። ከእስራኤል እንደወጡ መረጃዎች ከሆነ ፕሬዚዳንቱ እሁድ ጠዋት እስራኤል የሚደርሱ ሲሆን በቤንጉሪዮ ዓለም አቀፍ አየር ማረፊያ ደማቅ አቀባበል ይደረግላቸዋል። ከዚያም በእስራኤል ፓርላማ ወይንም ኬሴንት ተገኝተው ንግግር የሚያደርጉ ሲሆን በቀጣይነት ወደ ኢየሩሳሌም በማቅናት ዌስተርን ዎል የተሰኘውን ቅዱስ ስፍራ እንደሚጎበኙም የወጣው ፕሮግራም ያሳያል። ከዚያም በኢየሩሳሌም ሆቴል ጋዜጣዊ መግለጫ ሰጥተው የዚያን ዕለት ወደ ሀገራቸው እንደሚመለሱም የተገለጸ ሲሆን ይህ መርሃ ግብር እንዳስፈላጊነቱ ሊቀየርም እንደሚችል መረጃዎቹም አስረድተዋል። እንደ መረጃዎቹ ምናልባትም ትራምፕ ቅዳሜ ምሽት ላይ እስራኤል ሊገቡ የሚችሉ ሲሆን መመለሻቸው ሰኞ ጠዋት ሊሆን እንደሚችል እድል አለ። ፕሬዚዳንት ትራምፕ ይህንን ጉብኝት ካደረጉ በእስራኤል ፓርላማ ላይ ንግግር በማሰማት ሁለተኛ የአሜሪካ ፕሬዚዳንት ይሆናሉ። ለመጀመሪያ ጊዜ በእስራኤል ፓርላማ ንግግር ያደረጉት የአሜሪካው ፕሬዚዳንት አሁን በሕይወት የሌሉት ጂሚ ካርተር መሆናቸውን አላይን ዘግቧል። ሚኒስትሩ ሐሰተኛ የትምህርት ማስረጃ እንዳቀረቡ ዘገባው ከተሰራባቸው በኋላ ከኃላፊነታቸው ለቀዋል። ኡቼን ናንጂ የናይጄሪያ የሳይንስ ቴክኖሎጂ እና ኢኖቬሽን ሚኒስትር ሆነው በ2023 የተሾሙት ሹመኛ ነበሩ። ፕሪሚየም በተባለ ጋዜጣ የ2 ዓመት ፈጄ በተባለ ምርመራው ሐሰተኛ የትምህርት ማስረጃ እንዳቀረቡ በጋዜጣው ከዘገበ በኋላ ከኃላፊነታቸው በገዛ ፈቃዳቸው ለቀዋል። ሚኒስትሩ በ2023 ሹመት ሲሰጣቸው ሐሰተኛ የትምህርት ማስረጃውን ማስገባታቸው ሲነገር፣ እሳቸው ግን በማይክሮባዮሎጂ የመጀመሪያ ዲግሪ ያለኝ በማለት የምርመራ ዘገባውን አጣጥለዋል። ሚኒስትሩ ተማርኩ ያሉት ዩኒቨርሲቲ እሳቸው የመጀመሪያ ዲግሪን ተመረኩ ባሉበት በ1985 ስለመመረቃቸው ምንም ማስረጃ እንደሌለ ለጋዜጣው አሳውቋል ተብሏል። በዩኒቨርሲቲ ውስጥ ያለ አመራር
ኒናንጂ ወደ ዩኒቨርሲቲው በ1981 እንደገባ ግን ትምህርቱን እንዳልጨረሰ ተናግረዋል። በናይጄሪያው ሚኒስትሮች መባረራቸውና ከኃላፊነት መልቀቅ ያልተለመደ ነው ሲባል የአሁኑ ፕሬዝዳንት ቦላ ቲኑቡ በ2023 ወደ ስልጣን ከመጡ በኋላ ባለፈው ዓመት ከሙስና ጋር በተያያዘ ከተነሱት የሰብአዊ ጉዳዮችና ደህንነት ቅነሳ ሚኒስትር ቀጥሎ ኒናንጂ ከኃላፊነታቸው የለቀቁት ሁለተኛ ሚኒስትር ሆነዋል። ከቲኑቡ በፊት የነበሩት ሙሐመድ ቡሃሪም በ8 ዓመት የስልጣን ቆይታ ወቅት ያባረሩት ሁለተኛ ሚኒስትሮችን ብቻ ነው። ሐሰተኛ የትምህርት ማስረጃውን በተመለከተ ተቃዋሚ ፓርቲዎች ገለልተኛ ምርመራ እንዲደረግ ጠይቀዋል መባሉ ተገልጿል። የግብጽ የቀድሞው የቱሪዝምና የቅርስ ሚኒስትር የሆኑት ዶክተር ሀሊድ አልአናኒ የተባበሩት መንግስታት የትምህርት ሳይንስና ባህል ድርጅት ዋና ዳይሬክተር ሆነው መመረጣቸው ታውቋል። ይህ ምርጫ አልአናኒ የድርጅቱን አመራር ቦታ የተረከቡ የመጀመሪያው አረባዊ በመሆን ታሪካዊ ክስተት እንዲመዘገብ አድርጓል። ዶክተር አልአናኒ በቅርቡ በፓሪስ በተካሄደው የዩኔስኮ ስራ አስፈጻሚ ቦርድ ምርጫ ብቸኛ ተፎካካሪያቸው የኮንጎ ሪፐብሊክ እጩን በማሸነፍ አብላጫ ድምፅ አግኝተዋል። የስራ አስፈጻሚ ቦርድ የሰጠው ድምፅ በሚቀጥለው ወር በኡዝቤኪስታን በሚካሄደው የዩኔስኮ ጠቅላላ ጉባኤ ላይ በሁሉም አባል ሀገራት የመጨረሻ ማረጋገጫ እንዲያገኝ ያደርጋል። የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ይህንን ውጤት ለግብጽ ዲፕሎማሲያዊና ባህላዊ፣ ታሪካዊ እንዲሁም ለአረብና አፍሪካ ህዝቦች ስኬት ታሪካዊ ምዕራፍ ነው ሲሉ አድንቀዋል። ዶክተር ካሊድ አልአኒን ዩኔስኮ ከተመሰረተበት ከ1945 ዓ.ም ወዲህ ቦታው የሚረከቡ ሁለተኛ አፍሪካዊ በመሆን በታሪክ መዝገብ ላይ ተቀምጠዋል። አልአኒን በኢጂፕቶሎጂ ፕሮፌሰር ሲሆኑ በቅርጽ ጥበቃና በባህል ዲፕሎማሲ ዘርፍ ለዓመታት ሰፊ ልምድ አላቸው። አዲሱ የዩኔስኮ ዋና ዳይሬክተር በመሆን የድርጅቱን ትምህርት፣ ሳይንስና ባህል ተልዕኮዎች በዓለም አቀፍ ደረጃ ለማጠናከር እንደሚሰሩም ተገልጿል ሲል መናኸሪያ ሬዲዮ ዘግቧል። ኬንያ የመጀመሪያውን አጠቃላይ የዲጂታል ሀብቶች ህግ ለማውጣት ተቃርባለች። የቨርቹዋል አሴት ሰርቪስ ፕሮቫይደር ቢል 2025 የተባለው ረቂቅ ህግ በፓርላማ 3ኛ ንባብ ላይ ከጸደቀ በኋላ አሁን የፕሬዝዳንት ዊሊያም ሩቶ ፊርማ ብቻ በመጠባበቅ ላይ እንደሚገኝ ተገልጿል። ይህ ህግ ኬንያ ለዲጂታል ሀብቶች ግልጽ የአሰራር መመሪያ በማውጣት በአፍሪካ ቀዳሚ ሀገራት አንዷ እንድትሆን ያደርጋታል። ረቂቁ የኬንያ ማዕከላዊ ባንክና የካፒታል ገበያዎች ባለስልጣናት በጋራ የዘርፉ ተቆጣጣሪዎች እንዲሆኑም ስልጣን ይሰጣል። የህጉ ዓላማ ለዘርፉ ግልጸኝነትና መዋቅር በመስጠት ፈጠራን ከተጠቃሚዎች ጥበቃና ከጸረ ገንዘብ ማሸብለል ደረጃዎች ጋር ማጣጣምም ነው። ህጉ ተግባራዊ ሲሆን እንደ ቢያናንስ እና ቡሻ ላሉ የአገር ውስጥና የውጭ የክሪፕቶ ጀማሪ ኩባንያዎች መደበኛ ፈቃድ መንገድ ይከፍታልም ተብሏል። በእስራኤልና በሐማስ መካከል ሲደረግ የቆየው ድርድር በስምምነት ተጠናቋል። በእስራኤልና በሐማስ መካከል በተካሄደው ቀጥተኛ ያልሆነ ድርድር ሸምጋዮች ሁለቱ ወገኖች በጋዛ ሰርጥ ያለውን ጦርነት ለማቆም የሚያስችል ስምምነት ላይ መድረሳቸውን ሐሙስ ማለዳ ላይ አስታውቀዋል ሲል ሮይተርስ ዘግቧል። የተኩስ አቁም ከቀኑ 6 ሰዓት ላይ እንደሚጀምር የተገለጸ ሲሆን በ72 ሰዓታት ውስጥ የእስረኞች ልውውጥ እንደሚደረግም ታውቋል። በስምምነቱ የመጀመሪያ ምዕራፍ ከሁለቱ ወገን እስረኞች ይለቀቃሉ ሲሉ የኳታር የውጭ ጉዳይ ሚኒስትር ቃል አቀባይ በኤክስ ገጻቸው ላይ አስፍረዋል። ሐማስ በህይወት ያሉ የእስራኤል 20 እስረኞች በአንድ ጊዜ ይፈታሉ። በ5 አቅጣጫ ወደ ጋዛ ሰርጥ ሰብአዊ እርዳታም የጫኑ መኪኖች መግባት ይጀምራሉ ተብሏል። በስምምነቱ ላይ ሐማስን ትጥቅ ማስፈታትና የጋዛ ሰርጥን ማን ያስተዳድረዋል የሚለውን ጉዳይ ሁለተኛ የድርድር ምዕራፍ ተደርጓል። ሁለተኛው ምዕራፍ ድርድር ከመጀመሪያው አፈጻጸም በኋላ እንደሚቀጥልም አልአረቢያ ዘግቧል። የሐማስ ተጨማሪ የልኡካን ቡድን ማምሻውን በምክትል ዋና ጸሐፊ የተመራ ግብጽ ገብቷል። ልኡካኑ ጦርነቱን በዘላቂ ለማስቆም በሚደረገው ድርድር ላይ እንደሚሳተፉም ተገልጿል። የዓለም መሪዎች በፍርሃት የሚሮዱላቸውን የአሜሪካ ፕሬዝዳንት ዶናልድ ትራምፕን ትከሻ ለትከሻ ለሚለካኩ ጥቂቶች መካከል የሆኑት የቬኔዙዌላ ፕሬዝዳንት ኒኮላስ ማዱሮን የዋሽንግተን አስተዳደር ማስጠንቀቁን ተናገረ። አሜሪካ ግለሰቡን በቁጥጥር ስር ለማዋል የሚያስችለውን መረጃ ለሚያደርሱ ሰዎች $50 ሚሊዮን ሽልማት ያዘጋጀባቸውን የቬኔዙዌላ ፕሬዝዳንት ኒኮላስ ማዱሮን በካሪቢያን አካባቢ ላለው የአሜሪካ መስፋፋት ምላሽ ሰጥተዋል። ዩናይትድ ስቴትስ የደቡብ አሜሪካን ሀገር ለመውረድ ምንም መንገድ እንደማይኖራት ቃል ገብተዋል። ምክንያቱም ሀገሪቱ ሉዓላዊነቷን ለመጠበቅ ዝግጁ ነች ብለዋል። አሜሪካን የቬኔዙዌላው ዘይትና ተፈጥሯዊ ሀብት በመዝረፍ የማትፈነቅለው እንደሌለ ዓለምንም የአምባገነናዊ ፈላጭ ቆራጭነት ማስተዳደር እንደምትፈልግ በተደጋጋሚ ሲከሱ የሚደመጡት ማዱሮ ከአሜሪካ ጥላቶች ሩሲያ፣ ቻይና፣ ኢራን እና ጥሩ ወዳጅነት እየገቡ መሆኑንም ጠቁመዋል። ፕሬዝዳንቱ ይህንን ያሉት በትራምፕ ትዕዛዝ መሰረት በደቡብ ካሪቢያን ከፍተኛ የአሜሪካ ወታደራዊ እንቅስቃሴ መጀመሩንና 7 የጦር መርከቦችን በኒውክሌር የሚንቀሳቀሱ የባህር ሰርጓጅ መርከብና F-35 ስውር ተዋጊዎችን ጨምሮ ማሰማራት
መሰማራቱን ተከትሎ ነው። ይህን ተከትሎ የቬንዙዌላ ወታደራዊ ኃይል ባለፈው ቅዳሜና እሁድ በማህበራዊ ሚዲያ ባጋራቸው ቪዲዮዎች ከላ ኦርቺላ ደሴት አቅራቢያ ባህር ዳርቻ ጠባቂ መርከብ 3 ኢራን ሰራሽ የውጊያ ፈጣን ጀልባዎች ሰርጓጅ መርከቦች የተካፈሉበት ልምምድ ማድረጉን ተገልጿል። በመሬት ላይ ለሚደረገው ጦርነት ለዜጎች የጦር መሳሪያ እየሰጠም ሲሆን የቬንዙዌላው ቦሊቫሪያን ባህር ኃይል በመባል የሚታወቀው ኃይልም ሰርጓጅ መርከቦችና ተዋጊ መርከቦችን እያደራጀ መሆኑን ተነግሯል። ከአሁን በፊትም ማድሮ ለትራምፕ በጻፈው ደብዳቤ ላይ የዋሽንግተን መንግስት ክህደት መግለጫ እንደሆነ መግለጻቸው ይታወሳል። ይህ በአሜሪካ የተጠነሰሰ በመላው አህጉር አስከፊ ጉዳትን ወደሚያደርስ ወደ ትጥቅ ግጭት እንዲሸጋገር ለማድረግ የታሰበ በሀገራችን ላይ እጅግ በጣም አስከፊ የሆነ ፖሊስና የሐሰት መረጃ ምሳሌ ነው ሲሉ ለትራምፕ በመስከረም ወር በጻፉት ደብዳቤ ላይ ጽፈዋል። ማድሮም በደብዳቤ ላይ ፕሬዚዳንት ትራምፕ ለመውረር ሲሉ ግንኙነታችንን ያበላሹት ውሸት እንደምናሸንፍ ተስፋ አድርጋለሁ። እነዚህና ሌሎች ጉዳዮች የሚዲያ ጫጫታና የውሸት ዜናን ለማሸነፍ ከልዩ መልእክተኛው ጋራ ቀጥታና ግልጽ ውይይት ለማድረግ ሁል ጊዜ ክፍት ይሆናሉ ብለዋል። ይህ በእንዲህ እንዳለ ባለፈው ወር ትራምፕ ለተባበሩ መንግስታት ድርጅት እንዲህ ያሉት አሸባሪ ዘራፊዎችን ከህልውና ውጭ ለማጥፋት ቃል ገብተው የሰው ልጆች ሁሉ ጠላቶች ናቸው ሲሉም ገልጸዋል። ነገር ግን ብዙ ታዛቢዎች የትራምፕ ጸረ ናርኮቲክ ክሩሴድ በእውነቱ በሁጎ ቻቬዝ ፈላጭ ቆራጭ ወራሽ ላይ ውስጣዊ አመጽ በማነሳሳት ወይም ምናልባትም በቬንዙዌላ ውስጥ በቀጥታ ወታደራዊ ጣልቃ ገብነት በማድረስ ማድሮን ከስልጣን ለማውረድ ሰበብ ነው ብለው ይጠረጥራሉ ሲል ያስነበበው ኢንዲያን ታይምስ ነው። በደቡብ አፍሪካ አንድ ኢትዮጵያዊ በግድያ ተጠርጥሮ ታሰረ። በደቡብ አፍሪካ ኬፕ ታውን ከተማ በሚገኘው ቦንቴዌል የተሰኘ ሰፈር ሰኞ ዕለት አድሪያን አርሰን የተባለ የ36 ዓመት ግለሰብ ተገድሎ ተገኝቷል። ግለሰቡ በጥይት ተደብድቦ መንገድ ላይ አስክሬኑ ወድቆ የተገኘ ሲሆን የአካባቢ ፖሊስ ዛሬ ባወጣው መግለጫ በጥርጣሬ አንድ ኢትዮጵያዊ በቁጥጥር ስር እንደዋለ አስታውቋል። የፖሊሱ ቃል አቀባይ ጆሴፍ ሱሃርቦይ ሲናገሩ ምንም እንኳ በግድያ ላይ ምርመራ እያደረግን ቢሆንም በጥርጣሬ 34 ዓመቱ ኢትዮጵያዊ በቁጥጥር ስር አውለናል። ነገ አርብ ፍርድ ቤት የምናቀርበው ይሆናል ካሉ በኋላ ሌሎች ተጠርጣሪዎችን ሊታሰሩ እንደሚችሉ አስረድተዋል። ዴይሊ ቮይስ የተሰኘው ጋዜጣ እንደዘገበው ኢትዮጵያዊ ሊታሰር የቻለው የሟች ቤተሰቦች በሰጡት ጥቆማ ነው። ሟችና የታሰረው ኢትዮጵያዊ የቅርብ ጓደኛሞች ሲሆኑ ግድያው በተፈጸመ ዕለት አብረው እንደነበሩ የሚገልጽ መረጃ ለፖሊስ መስጠታቸውንም አስታውቀዋል። የሩሲያ ፕሬዝዳንት ቭላዲሚር ፑቲን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጋዛ ዙሪያ ላቀረቡት አዲስ የሰላም ስምምነት እቅድ ሐሙስ ዕለት ቀና የሆነ ምላሽ ሰጥተዋል። ፑቲን በሩሲያና በመካከለኛው እስያ ሀገራት ጉባኤ ላይ ባደረጉት ንግግር የአሜሪካው ፕሬዝዳንት ያቀረቧቸውን ሀሳቦች በተግባር ላይ እንደሚያውሉ ከፍተኛ ተስፋ እናደርጋለን ሲሉም ተናግረዋል። ፑቲን በተጨማሪ የእቅዱ ሀሳብ ገና ከጅምሩ በአረቡም ሆነ በእስላሙ ዓለም ጥሩ ተቀባይነት እንደነበረውም ገልጸዋል። የሩሲያው መሪ በንግግራቸው አጽንኦት የሰጡት ግጭቱን ለመፍታት ብቸኛ መንገድ ፖለቲካዊና ዲፕሎማሲያዊ ጥረት እንደሆነ ነው። ሩሲያ በቀጠናው ሰላምን ለማምጣትና የደም መፋሰስን ለማቆም የሚደረግን ማንኛውንም ሰላማዊ ጥረት ለመደገፍ ዝግጁ መሆኗንም አረጋግጠዋል። ከመቶ በላይ የፓኪስታን ኩባንያዎች የሚሳተፉበት 5ኛው የፓኪስታን አፍሪካ የንግድ ልማት ኮንፈረንስና ኤግዚቢሽን በአዲስ አበባ ሊካሄድ ነው። በኢትዮጵያ የፓኪስታን ኤምባሲ የፓኪስታን ንግድ ልማት ባለስልጣን ቃል አቀባይ ባሲት ሳሌም ለኢፒድ እንደገለጹት 5ኛው የፓኪስታን አፍሪካ የንግድ ልማት ኮንፈረንስና ኤግዚቢሽን ከጥቅምት 6 እስከ 8 ቀን 2018 ዓ.ም ይካሄዳል። ይህም ከምስራቅ አፍሪካ ሀገሮች ጋር ያለውን የንግድ ልውውጥ ለማሳደግ ትልቅ ሚና ይኖረዋል ብለዋል። በኤግዚቢሽኑ ከ100 በላይ የፓኪስታን ኩባንያዎች ይሳተፋሉ ያሉት ቃል አቀባዩ ከ55 በላይ የሚሆኑ ለመጀመሪያ ጊዜ የሚሳተፉ መሆናቸውንም ገልጸዋል። ከፓኪስታን የተውጣጣ የንግድ ልዑካን ቡድን በኤግዚቢሽኑ በፓኪስታን የተመረቱ ምርቶች ይዞ ለመቅረብ ዝግጅት እያደረገ መሆኑን ጠቅሰው የጨርቃጨርቅ፣ ግብርና፣ ፋርማሲውቲካል፣ ሕክምና መሳሪያዎችና የስፖርት እቃዎች የሚቀርቡበት ይሆናሉ ነው ያሉት። እንደ ቃል አቀባዩ ገለጻ ጉባኤው ከዚህ ቀደም በደቡብ አፍሪካ፣ በናይጄሪያና ኬንያ ተከናውኗል። ከኢትዮጵያ ጋር ያለውን የንግድ ትስስር ለማጠናከር በማሰብም 5ኛው ዙር በኢትዮጵያ መዘጋጀቱንም አመላክተዋል። በሺዎች የሚቆጠሩ ፍልስጤማውያን ወደ ጋዛ እየተመለሱ ነው። የጋዛ ተፈናቃዮች ወደ ቀያቸው እየተመለሱ ያሉት የእስራኤል የመጀመሪያ ዙር የተኩስ አቁም ስምምነት ተከትሎ ነው። የተፈናቃዮቹ መመለስ ተከትሎ ከ600 በላይ የሚሆኑ ተሽከርካሪዎችም የእርዳታ ቁሳቁስ ጭነው ወደ ጋዛ እያመሩም እንደሆነ ተዘግቧል። ይህ በእንዲህ እንዳለ ሐማስ በህይወት ያሉ 20 እስራኤል ታጋቾችን በ72 ሰዓታት ውስጥ ይለቃል በሚል እስራኤል እየተጠባበቀች ትገኛለች። የተኩስ አቁም ስምምነቱን ተከትሎ ጀርመን $34 ሚሊዮን ለጋዛ ስደተኞች ማቋቋሚያና መልሶ ግንባታ እርዳታ አድርጋለች። በመቀሌ የሴቶች መብት ተሟጋቾች መሰረት ሀድሽን የሚቃወም ሰልፍ ተደረገ።
በዛሬው ዕለት በመቀሌ ከተማ የሚገኙና የመንግስት ሰራተኛ የሆኑት ሴቶች አደባባይ እንዲወጡ ተደርገዋል። እነዚህ ሴቶች የያዙት መፈክር ደግሞ መሰረት በኛ ላይ ለፈጸመችው ጥቃት ተጠያቂ ትሆን የሚል ነው። ሴቶቹ እየተናገሩ ያሉት ስለ ታዋቂዋ አክቲቪስት መሰረት አዲስ ነው። ህወሓት የተሰኘው በሴቶች ጥቃት ላይ ትኩረትን አድርጎ በትግራይ ክልል ውስጥ እየተንቀሳቀሰ ያለውን ድርጅት ስለመሰረተችውና እየመራችው ስላለችው መሰረት ነው። እነዚህ ሴቶች ዛሬ ለተቃውሞ የወጡት በትግራይ ጦርነት ወቅት በኤርትራ ወታደሮች ተገለው ተደፍረዋል ስለተባሉ ሴቶች አጥብቃ እየተከራከረች ስላለችው መሰረት ነው። በኤርትራ ወታደሮች ጥቃት ለደረሰባቸው ሴቶች የሕክምናና የስነ ልቦና ድጋፍ በመስጠት ላይ ስለምትገኘው መሰረት ይህች አክቲቪስት ከ2 ሳምንት በፊት በጀርመኑ ብሬመን ፋውንዴሽን የተሸለመች ናት። የጀርመኑ ብሬመን ከተማ የሽልማቱ አዘጋጆች ለምን መሰረትን እንደመረጧት ሲገልጹ በትግራይ ክልል ላይ የተከሰተውን ጦርነት ተከትሎ የጾታ ጥቃት የደረሰባቸውን ሴቶች በተመለከተ በሰራቸው ትልቅ አስተዋጽኦም እንደሆነ ማስታወቃቸው ይታወሳል። ተገደው የተደፈሩ ሴቶችን በመፈለግ መጠለያ እየሰጠችና የስነ ልቦና ድጋፍ እያደረገች ከፍተኛ እርዳታ እንደምታደርግ የገለጹት አዘጋጆቹ በተጨማሪም የተለያየ ስልጠና እያዘጋጀች ራሳቸውን እንዲችሉ ማድረጓን አስረድተው ነበር። ይሁንና ዛሬ ደግሞ መቀሌ የሚገኙ የመንግስት ሰራተኛ የሆኑ ሴቶች ይህቺ ዓለም አቀፍ እውቅና ያገኘች የመብት ተሟጋች ተቃውሞም አደባባይ እንዲወጡ ተደርጓል። በዚህ ተቃውሞ ሰልፍ ዙሪያ በርካታ አስተያየቶች እየተነሱ ይገኛሉ። ይህ በእንዲህ እንዳለ በመቀሌ ይህ የተቃውሞ ሰልፍ በሚደረግበት ወቅት መሰረት በፈረንሳይ ሀገር ፍራንስ 24 የተሰኘውን ቴሌቪዥን ጣቢያ ላይ በሴቶች ተገዶ መደፈርና መብት ዙሪያ ለዓለም መግለጫ እየሰጠች ነበር። በኢትዮጵያ ውስጥ የሚገኙ ስደተኞች ለረሃብ ተጋልጠዋል ሲል የዓለም ምግብ ፕሮግራም አስታወቀ። የዓለም ምግብ ፕሮግራም WFP ዛሬ ባወጣው መግለጫ በኢትዮጵያ ውስጥ የሚገኙ ስደተኞች በሙሉ ለረሃብ መጋለጣቸውን ይፋ አድርጓል። እንደ መግለጫው ስደተኞች ለዚህ የተዳረጉት ድርጅቱ በበጀት እጥረት የተነሳ የሚያቀርበውን የምግብ ኮታ በመቀነሱ ነው። WFP በመግለጫው ከያዝነው ኦክቶበር ወር አንስቶ በመላው ኢትዮጵያ በሚገኙ 27 ካምፖች ውስጥ ላሉት 780 ሺህ ስደተኞች ያቀረበው የነበረውን የምግብ ኮታ ከ60% ወደ 40% መቀነሱን አስረድቷል። በዚህም በአሁኑ ወቅት እያንዳንዱ ስደተኛ በቀን የሚያገኘው የምግብ መጠን ከ1000 ካሎሪ በታች መሆኑን አስታውቋል። እንደ መግለጫው ሙሉ የምግብ ኮታ እየተሰጣቸው ያሉ በቅርቡ ከሱዳንና ደቡብ ሱዳን ተሰደው የገቡ 70 ሺህ ያህል ስደተኞች ብቻ ሲሆኑ ይህም የሚቆየው ለሚቀጥለው 6 ወራት ብቻ ነው። ድርጅቱ ለሚቀጥሉ 6 ወራት በኢትዮጵያ ውስጥ የሚከናወነውን ሰብአዊ እርዳታ ለመቀጠል $230 ሚሊዮን እንደሚያስፈልገው ገልጾ ይህንን ገንዘብ ካላገኘ በቅርቡ ስራውን ሙሉ በሙሉ ለማቆም እንደሚገደድ አስረድቷል። መንግስት ኦነግ ሸኔ የሚለውን የኦሮሞ ነጻነት ጦር ከኤርትራ መንግስት ጋር ምንም ግንኙነት የለንም አለ። በመንግስት በሽብርተኝነት የተፈረጀውና በትጥቅ ትግል ላይ እንደሚገኝ የሚገልጸው የኦነግ ጦር ኃይል ወይንም ኦነግ ሸኔ ከኤርትራ መንግስት ጋር የተለየ ግንኙነት እንደሌለው አስታወቀ። ኦነግ ሸኔ በአቶ ኩምሳ ድሪባ ወይንም በትግሉ ስሙ መሮ ድሪባ የሚመራ መሆኑ ይታወቃል። የመሮ ድሪባ ከፍተኛ አማካሪ የሆኑት አቶ ጂረና ጉደታ ዛሬ በሰጡት መግለጫ የኦነግ ጦር ኃይል ከማንም ተልዕኮ የለውም፣ የእኛን ተልዕኮ ህዝባዊ ነው። መንግስት ግን እንደዚህ አይነት ፕሮፓጋንዳ እየነዛ ቢሆንም ከእውነት የራቀ ነው ብለዋል። አቶ ጂረና በመግለጫቸው በአሁኑ ወቅት ከኤርትራ መንግስት ምንም አይነት ስልጠና፣ ጦር መሳሪያም ሆነ ሌላ ድጋፍ እንደማያገኙ አስታውቋል። ጨምሮም አስፈላጊ በሚሆንበት ጊዜ ግን የኦነግ ጦር ከማንኛውም አካል ጋር ግንኙነት ሊመሰርት ይችላል በማለትም ገልጸዋል። የባህር በር ማግኘትን በተመለከተ የተጠየቁትን አቶ ጂረና ከጦርነቱ ውጪ በሆኑ ሌሎች ዓለም አቀፍ ህጎች መሰረት ማግኘት እንደሚቻልም አስታውቀዋል። ጨምሮም አንዲት በተመድ እውቅና ያገኘችን ሀገር መውረር ግን ከፍተኛ የሰው ህይወትን፣ የንብረት ኪሳራ ያስከትላል። ምናልባትም በዚህ ጉዳይ ጦርነት ቢጀመር እንኳን የኦሮሞ ህዝብ አይመለከተውም በማለት ገልጸዋል። ላለፉት ዓመታት የቦምብ ድምድምታ፣ የመሳሪያ ሩምታ ለአፍታ ተነጥሏት የማታውቀው ጠባባዊ የጋዛ ሰርጥ ጸጥ ረጭ ብላለች። ይህ የሆነው ዶናልድ ትራምፕ በእስራኤልና በሐማስ መካከል የተኩስ አቁምና የታገቱትን የመልቀቅ ስምምነት ካወጁ በኋላ ነው። ከሰው መኖሪያነት ወደ ህዝብ ማለቂያነት፣ ወደ አስክሬንነት መቀበሪያ፣ ፍርስራሽ መከመሪያነት የተቀየረችው ጋዛ ከዚህ ሁሉ መዓት በተአምር የተረፈችው የ5 ልጆች እናት የሆነችው ኤናስ ባራቃ ከ2 ዓመታት በኋላ የመጣውን የሰላም ተስፋ፣ የመዳን ተስፋ ደስታ ነው ስትል ገልጻለች። በቴሌግራፍ እንዲህ ስትል ተናግራለች። ይህ ትልቅ ስኬት ነው። ለ2 ዓመታት ከተካሄደው የቦምብ ፍንዳታ በኋላ ይህ ጦርነት ለአፍታም ቢሆን ይቆማል ብለን አልጠበቅንም ነበር። አሁን ስለ ልጆቼ የተረጋጋሁና ተስፋ ሞላኝ። የደስታና የውጥረት ድብልቅ የታየባቸው እነዚህ የጋዛ ሰልፈኞች ሐሙስ ጠዋት ላይ እስራኤልና ሐማስ በዘመናዊ ታሪክ ውስጥ እጅግ አጥፊ የሆነ ጦርነት ለማቆም ስምምነት መፈራረማቸውን፣ የተኩስ አቁም ስምምነት ሐሙስ ምሽት ላይ ተግባራዊ ማድረጋቸውን ተከትሎ የታየ ነው። ዘገቦች እንዳመለከቱት 2 ዓመት በደፈነው ጦርነት እስራኤል ከ85,000 ቶን የሚበልጥ ቦምብ ጋዛ ላይ ወድቋል። የሚሳኤል፣ ድሮን፣ መድፍ፣ አዳፍኔ ጥይቶችን ውርጅብኝ በዝርዝር ያጠኑት አልነገሩንም። የጋዛ ከተሞች፣ መንደሮች፣ ሆስፒታል፣ ትምህርት ቤቶች፣ የንግድ ተቋማት፣ መኖሪያ ቤቶች፣ ቤተ እምነቶች ወድመዋል። የፍልስጤም ባለስልጣናት እንደሚሉት በትንሽ ግምት ከ70,000 በላይ ፍልስጤማውያን አልቋል።
ከ170 ሺህ በላይ አካሉ ጎሏል። እስራኤል እርዳታ እንዳይገባ በማገዷ ብቻ በረሃብ ከ400 በላይ ሰው ሞቷል። ከዚህ በኋላ ነው ሐሙስ ዕለት የጋዛ ሲቪሎች ከ2 ዓመታት በኋላ ለመጀመሪያ ጊዜ ወደፊት ተስፋ እንዳላቸው መቀበል የጀመሩት። ባራካ ከቤቴ ሆኖን የምትባል ሰሜናዊ ከተማ ነዋሪ ወይዘሮ አማር አልቃቃታ በአሁኑ ጊዜ በዋናነት ፍርስራሽ የሆነችና የሐማስ ጦር በብዛት በሚገኝበት ግዛቷ በመኖሯ አሁንም የጦርነት ስጋትና ጥርጣሬዎች እንዳሏት ያረጋገጠች ናት። በዚህም ስምምነት የቦምብ ጥቃቱን መፈናቀሉንና ስቃዩን ለማስቆም ደስተኞች ነን ስትል ተናግራለች። 5 ልጆች አሉኝና እንደፈለጉ ምግብ እንደሌለ ለነግራቸው ሰልችቶኛል ብላለች። ትናንት ምሽት የሰላሙን ስምምነት በአካባቢው ወሬው ሲሰራጭ ሰዎች በጨለማ ውስጥ ተሰብስበው እየዘፈኑ ወይም በአቅራቢያ ያለውን ሰው በቴሌፎን በመደወል ከ24 ወራት ጦርነት በኋላ በህይወት መቆየታቸውን ብስራት አብስረዋል። በተመሳሳይ በቴል አቪቭ የሆስቴጅስ አደባባይ የታየው ስሜቱ የደስታና ጥልቅ እፎይታ ነበር። በህይወት ካሉ 20 ታጋቾች አንዷ የሆነችው የማታን እናት ኢናቭ ዛንጋውገር ለማመን ይከብዳል። አፌ ደርቋል፣ እንባዎቼ መፍሰስ አያቆሙም፣ እንዴት መተንፈስ እንዳለብኝ እንኳን አላውቅም ስትል ተናግራለች። 2 ወንድ ልጆቿን ለወራት በጋዛ የታገቱባት ከኒር ኦዝ 12 የዜና ወኪል ትራምፕንና ሁሉንም አመሰግናለሁ፣ ማንንም ለማመስገን ምንም ቃላት የለኝም፣ አሁን ልጆቼን ስለ እቅፍና ስለ መሳም ብቻ ነው እያለምኩ ያለሁት። ከምስራቃዊ ካን ዩኒስ የመጣው ካማል ሻሃድ ለዚች አፍታ ተስፋ በማድረግ 2 ዓመታት ያክል በየቀኑ ሬዲዮን እንደከፈተ ተናግሯል። ትናንት ምሽት ከ2 ዓመታት ኃይለኛ የቦምብ ጥቃት በኋላ ምድር በደስታ ስትጨፍር ተሰማኝ ብሏል። ብዙ ጊዜ ተፈናቅለው ከቤተሰቦቻቸው ጋር ግንኙነት ያቋረጡት የ57 ዓመቱ አዛውንት ወደ አካባቢ ተመልሼ ጎረቤቶችና ቤተሰቦችን ማግኘት ፈልጋለሁ ሲሉ ተናግረዋል። በመፈናቀሉ እርስ በርስ ለያይቶናልና ስለ ማንኛውንም ሰው ምንም የምናውቀው ነገር የለም። ይህ ስምምነት ከሞትና ከውድመት አድኖናል። ከረሃብ ርቀን ወደ ህይወታችን በተሻለ መንገድ መመለስ እንፈልጋለን። ታዋቂው የጋዛ ጋዜጠኛ ሀውዲ ሐማዝ እንዲህ ሲል ጽፏል። በመጨረሻም የጋዛ ጦርነትን ለማስቆም በተደረሰው ስምምነት ዮሲ በእስራኤል ጎዳና ላይ እያከበሩ ነው፣ በጋዛው መሐሙድ እያከበረ ነው ብሏል። እንደ ራፋ ያሉ አካባቢዎች ከ2 ዓመታት ግጭት በኋላ የድንጋይ ክምር ቢሆንም ጋዛውያን በደስታ ሲያከብሩ ታይተዋል። ወደ አካባቢው ስንመለስ ከራፋ የመጣው ኢብራሂም ኦማር በውጭ ሀገር ህይወት መፈለግ እፈልጋለሁ፣ ጋዛ ሙሉ በሙሉ ወድማለች፣ ራፋ የድንጋይ ክምር ብቻ ናት በማለት ስለጠፋው የወደፊት ሀዘን ተናግሯል። የ27 ዓመቱ ወጣት ከጦርነቱ በፊት አፓርታማ ለመግዛትና ለማግባት የሚያስችል በቂ ገንዘብ አጠራቅሞም እንደነበረ ይነገራል። በጦርነቱ ምክንያት የነበረው ሁሉ እንዳልነበር ሆኖበታል። በቂ ድካምና ኪሳራ ደርሶብናል ብሏል። ይህ ለ2 ዓመታት ጋዛ ነበርና ስለ ህይወታችን እያለቀስን ነበር፣ አሁን ግን የመኖር ተስፋችን ለምልሟል ሲል ገልጿል። እነዚህንና ሌሎች የ2 ዓመቱ ጥፋት ውድመት የመጨረሻ የሰላም ድርድር ስምምነት በኋላ የተሰሙ የደስታ ዜናዎች ናቸው። የሩሲያ ፕሬዝዳንት ቭላድሚር ፑቲን ሀገራቸው ምዕራባውያን ሊያቋቁሙት የማይችሉት በአይነቱ ልዩ የሆነ የጦር መሳሪያ እየሰራች መሆኑን ገለጹ። ፕሬዝዳንት ቭላድሚር ፑቲን ሩሲያ አዳዲስ ስትራቴጂካዊ የጦር መሳሪያዎችን እያዘጋጀች ነው ያሉት ሲሆን የጦር መሳሪያ ውድድርም በሂደት ላይ መሆኑን ጠቁመዋል። አርብ ዕለት በታጂኪስታን በተካሄደው የመሪዎች ጉባኤ ላይ ለጋዜጠኞች ንግግር ያደረጉት የሩሲያው መሪ ዩናይትድ ስቴትስ በሚቀጥለው ዓመት በሚያልቀው የኒውክሌር ጦር መሳሪያ ስምምነት ላይ የተቀመጠውን የጦር መሪ ገደብ ለማራዘም ፈቃደኛ ካልሆነች ለሞስኮ ወሳኝ አይሆንም ብለዋል። ፑቲን እስካሁን በዓለም ትልቁ የኒውክሌር ጦር መሳሪያ ባላቸው በሁለት ሀገራት መካከል ያለውን ጦርነት መሳሪያ ቁጥጥር ማዕቀፍ ምንም ካልቀጠለ አሳፋሪ ነው ብለዋል። ዩኤስ ተመሳሳይ ነገር ለማድረግ ፈቃደኛ ከሆነ በየካቲት ወር የሚያልቀውን አዲሱን ስታርት ስምምነት ላይ የተገለጸውን የጦር መሪ ገደብ በፈቃደኝነት ለማራዘም ፈቃደኛ መሆኗን ሩሲያ ተናግራለች። ዋሽንግተን በሀሳቡ ላይ እስካሁን ድረስ በይፋ አልተስማማችም። ስምምነቱ እያንዳንዱ ሀገር ከ1550 የማይበልጡ የኒውክሌር ጦር ጭንቅላትና 700 የሚሳይልና የቦምብ አውሮፕላኖችን ገድቧል። ፑቲን ለጋዜጠኞች እንደተናገሩት እነዚህ ጥቂት ወራት ማራዘሚያ ላይ ውሳኔ ለማድረግ በቂ ናቸው። እነዚህን ስምምነቶች ለማራዘም በጎ ፈቃድ ካለ በቂ ይሆናል ብዬ አስባለሁና አሜሪካውያን እንደሚያስፈልጋቸው ከወሰኑ ይህ ለእኛ ትልቅ ጉዳይ አይደለም ብለዋል። እንደ አውሮፓውያን አቆጣጠር በየካቲት 2011 በስራ ላይ የዋለው አዲሱ ስታርት ስምምነት በሞስኮና በዋሽንግተን መካከል የመጨረሻው ዋና የጦር መሳሪያ ቁጥጥር ስምምነት ነው። ስምምነቱ እንደ አውሮፓውያን አቆጣጠር በ2010 የተፈረመ ሲሆን ሁለቱ ሀገራት ሊያሰማሩ የሚችሉበትን ስትራቴጂካዊ የኒውክሌር ጦሮችን ቁጥር በመገደብ ነው። ፑቲንም አክለው ሩሲያ የአዲሱ ትውልድ የኒውክሌር ጦር መሳሪያ መስራቷንና መሞከሩን ቀጥላለች ብለዋል። ለአሜሪካውያን ተቀባይነት ያለውና ጠቃሚ ከሆነ ለመደራደር ዝግጁ ነን፣ ካልሆነ ግን አይሆንም። ግን ያ አሳፋሪ ነው፣ ምክንያቱም ከዚህ ስትራቴጂካዊ አጸያፊ መሳሪያዎችን ከመከላከል አንጻር ምንም የሚቀር ነገር አይኖርም።
አንዳንድ ሀገሮች የኒውክሌር ሙከራዎችን ስለማድረግ እያሰቡ ሲሉም በአንድ ሳምንት ውስጥ ለ2 ጊዜ ፑቲን ስማቸው ያልጠቀሱት ሌሎች ሀገራት የኒውክሌር ሙከራ ሊያደርጉ እንደሚችሉም ጠቁመዋል። በዚህ ክፍለ ዘመን ሰሜን ኮሪያ ብቻ ያደረገችው ነገር ነው። ለበርካታና ለብዙ ዓመታት በሚሳኤሎች ውስጥ ያለው ተመሳሳይ ነዳጅ ውጤታማነት ለመፈተሽ ሁልጊዜም ፈተና አለ። ባለሙያዎች ተደጋጋሚ ሙከራዎች አስፈላጊ ናቸው ብለው ያምናሉ ሲሉ ፑቲን ተናግረዋል። ስለዚህ አንዳንድ ሀገሮች እያሰቡበት ነው። እኔ እስከማውቀው ድረስ እየተዘጋጁ ነው። ለዚህ ነው ይህንን ካደረጉ እኛ እንደዚያው እናደርጋለን ያልኩት። ያ ከደህንነት አንጻር ጥሩ ነው፣ ነገር ግን የጦር መሳሪያ እሽቅድድምን ከመገደብ አንጻር መጥፎ ነው ብለዋል ሲል ያስነበበው ሞስኮ ታይምስ ነው። ቻይና በሳይንስና ቴክኖሎጂ መስክ ዓለም አቀፍ ተፎካካሪነቱን ለማጠናከር የሚያስችል መልኩ ኬቪዛ የሚል ስያሜ የተሰጠው አዲስ የቪዛ መርሃ ግብር መስጠቷን ጀምራለች። ይህ ቪዛ በተለይም በሳይንስ፣ ቴክኖሎጂ፣ ኢንጂነሪንግና ሂሳብ ዘርፎች የትምህርት ደረጃቸውን በባችለር ወይም ከዛ በላይ የሆኑ ወጣት የውጭ ሀገር ባለሙያዎችን ወደ ሀገሪቱ ለመሳም ያለመ ነው። አዲሱ ኬቪዛ ከዚህ ቀደም ከነበሩት የቻይና ቪዛ አይነቶች የሚለየው አመልካቾች ከቻይና ሀገር ውስጥ ከሚገኘው ቀጣሪ ተቋም የስራ ግብዣ እንዲያቀርቡ አይጠበቅባቸውም መባሉ ነው። ይህ ማለት ባለሙያዎቹ አስቀድሞ ስራ ሳይይዙ ወደ ቻይና በመሄድ በምርምር፣ በትምህርት ልውውጥ፣ በባህል እንቅስቃሴ ወይም በስራ ፈጠራ ላይ እንዲሳተፉ ያስችላቸዋል። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ እንደገለጹት የቪዛው ዓላማ በወጣት የሳይንስና ቴክኖሎጂ ባለሙያዎች መካከል ያለውን ትስስርና ልውውጥ ማሳደግ ነው። ይህ እርምጃ አሜሪካ ከፍተኛ ክህሎት ላላቸው የውጭ ሀገር ዜጎች የምትሰጠውን የኤች-1ቢ ቪዛ ክፍያውን በከፍተኛ ደረጃ መጨመሯን ተከትሎ መምጣቱን ቻይና የዓለምን የቴክኖሎጂ ችሎታ ወደ እሷ ለመሳብ ያደረገችውን ስትራቴጂያዊ እንቅስቃሴ ተደርጎ ተወስዷል። ከቪዛ የብዙ ጊዜ የመግቢያ ፈቃድ፣ የተራዘመ የመቆያ ጊዜና ቀለል ያለ የማመልከቻ ሂደት እንደሚኖርም የተገለጸ ሲሆን ይህ አዲስ የቪዛ ምድብ ከጥቅምት 1 ቀን 2025 ዓ.ም ጀምሮ በይፋ ስራ ላይ ውሏል። የቻይና መንግስት ይህንን የቪዛ አቅርቦት ለአፍሪካ የሳይንስና ቴክኖሎጂ ባለሙያዎች ትልቅ እድል የሚከፍት መሆኑን ገልጿል ሲል መናኸሪያ ሬዲዮ ዘግቧል። እስራኤል ጦሯን ከጋዛ ማስወጣት መጀመሯን ዓለም አቀፍ ሚዲያዎች ዘገቡ። የእስራኤል መንግስት ካቢኔ ከሐማስ ጋር የተደረገውን የተኩስ አቁም ስምምነት ማጽደቁንም ቢቢሲና ሲኤንኤን ዘግበዋል። ዛሬ ማለዳ የእስራኤል ካቢኔ ያጸደቀውን የሰላም ስምምነት በጋዛ በ24 ሰዓታት ውስጥ ጦርነቱ ቆሞ የተያዙት እስራኤላውያኖች ምርኮኞች በ72 ሰዓታት ውስጥ እንዲፈቱ የሚያስችል ነው ተብሏል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በኤክስ ገጻቸው ላይ ባሰፈሩ ጽሑፍ መንግስት አሁን በህይወት ያሉ ታጋቾችን የሚፈቱበት ማዕቀብ አጽድቋል ብለዋል። የተኩስ አቁሙ ስምምነት የታወጀበት ትናንት ሲሆን በስምምነቱ መሰረት በጋዛ የተያዙ እስራኤላውያንና በእስራኤል እስር ቤት ያሉ ፍልስጤማውያን እስረኞች የሚለቀቁ ይሆናል ተብሏል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለ2 ዓመታት የዘለቀው የጋዛ ጦርነትን አቁመናል፣ መካከለኛው ምስራቅ ደግሞ ታላቅ ይሆናልን ብለዋል። የእስራኤል ፓርላማና ካቢኔ ስምምነቱን ማጽደቁን ተከትሎ በጋዛ የተኩስ አቁም ተግባራዊ መሆን ጀምሯል። የእስራኤል ጦርም ከጋዛ መውጣት ጀምሯል ሲል አልጀዚራ ዘግቧል። ዋይት ሀውስ ኖቤል ኮሚቴ ከሰላም ይልቅ ፖለቲካን አስቀድሟል አለ። የአሜሪካው ቤተ መንግስት ዋይት ሀውስ ዛሬ ባወጣው በኖቤል የሰላም ኮሚቴ ላይ ትችት ሰንዝሯል። ኮሚቴው በዛሬው ዕለት የዘንድሮ የሰላም ኖቤል ተሸላሚ ይፋ ያደረገ ሲሆን በዚህም በቬንዙዌላዊቷ የተቃዋሚ ፓርቲ መሪ ማሪያ ኩሪና ማቾድ አሸናፊ መሆኗን አሳውቋል። ይህ መረጃ ይፋ ከሆነ ከሰዓታት በኋላ በፕሬዝዳንት ትራምፕ የሚመራው ዋይት ሀውስ ባሰራጨው መረጃ የኖቤል ኮሚቴውን ተችቷል። የዋይት ሀውስ ቃል አቀባይ ስቲቨን ሹዊንግ በመግለጫቸው ፕሬዝዳንት ትራምፕ ጦርነት እንዲያበቃ፣ ሰላም እንዲያመጣና ህይወት እንዲተርፍ የማድረግ ስራቸውን ይቀጥላሉ። እሳቸው በልባቸው ውስጥ ሰብአዊነትን ተሸክመው የሚወጡትን ዳገት ማንም ሰው አያወጣውም ብለዋል። ጨምረው የኖቤል ኮሚቴ ከሰላም ይልቅ ፖለቲካን እንደሚያስቀድም ዛሬ አረጋግጧል በማለትም አስረድተዋል። ፕሬዚዳንት ትራምፕ ወደ ስልጣን ከመጡ ወዲህ 7 ጦርነቶችን ማስቆማቸውን ገልጸው የዘንድሮ ኖቤል ሽልማት እንደሚገባቸው በተደጋጋሚ ሲናገሩ መቆየታቸው ይታወሳል። በቤንዚንና በናፍጣ የሚሰሩ ከባድ ተሽከርካሪዎች ወደ ሀገር እንዳይገቡ ተከልክለዋል። በተፈጥሮ ጋዝ የሚሰሩ የጭነትና የህዝብ ማመላለሻ ተሽከርካሪዎች ከጉምሩክ ቀረጥ ነጻ እንዲገቡ መመሪያ ወጥቷል። ይህ መመሪያ ከወጣበት ቀን በፊት በትራንስፖርትና ሎጂስቲክ ሚኒስቴርና በሌሎች ተቋማት ወደ ሀገር እንዲገቡ ከተፈቀደላቸውና በ6 ወር ጊዜ ውስጥ ወደ ሀገር ከሚገቡት በስተቀር በቤንዚንና በናፍጣ የሚሰሩ የጭነትና የህዝብ ማመላለሻ ተሽከርካሪዎች ወደ ሀገር እንዳይገቡ ክልከላ ተላልፏል። ዩኒቨርሲቲዎች ስለ ተማሪዎቻቸው ትክክለኛ መረጃ ካላቀረቡ ፕሬዝዳንቱን ጨምሮ ኃላፊዎቻቸው ከስራ ይባረራሉ ተባለ።
የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በቀጣይ 6 ወራት ዩኒቨርሲቲዎቹ ስለ ተማሪዎቻቸውና ሌሎች ጉዳዮች መረጃ በትክክል ለትምህርት ሚኒስቴር ማቅረብ አለባቸው ብለዋል። ይህ ያላደረገ ዩኒቨርሲቲ ፕሬዝዳንት በስራው አይቀጥልም ሲሉ አስጠንቅቀዋል። ይህን ስራ እኔ በቀጥታ እከታተላለሁ ማለታቸውንም ሸገር ኤፍኤም ዘግቧል። ከወራት በፊት ሚኒስትሩ ዩኒቨርሲቲዎች ተማሪዎቻቸውን ከነፎቶ እንዲሁም ስለሚሰሩት ስራ ትክክለኛ መረጃ ስጡን ብለን ከጠየቅን 3 ዓመት አልፎናል። ሆኖም እስካሁን የተሟላ መረጃ ለማግኘት ችግር ሆኖብናል። በዩኒቨርሲቲዎች ዘንድ እውነተኛ መረጃ መስጠት አልተለመደም ማለታቸው ይታወሳል። ዩኒቨርሲቲዎች ከተማሪዎች ምገባ ጋር ተያይዞ የውሸት ሪፖርት ያቀረቡ እንደነበረም ዩኒቨርሲቲዎች ተጨማሪ የተማሪ ቁጥር በውሸት በመጨመር በጀት እንዲጨመርላቸው ያደረጉም እንደነበረም ተናግረዋል። የ2025 የኖቤል የሰላም ሽልማት አሸናፊ ሆና ከቬኔዙዌላ የመጡት ማሪያ ኮሬና ማቻዶ ተመረጡ። ማቻዶ ሽልማቱን ያገኙት በሀገራቸው ለዲሞክራሲ፣ ለሰብአዊ መብትና ለነጻነት ያደረጉት ሰላማዊ ትግል በማመልከት ነው። የኖቤል ኮሚቴ ምርጫቸው የዘንድሮ የሰላማዊ ዲሞክራሲያዊ ሽግግር ጭብጥ በተሻለ እንደሚወክል ተገልጿል። ይሁን እንጂ ብዙዎቹ የሰጡት አስተያየት የተለየ ነበር። የአሜሪካ ፕሬዝዳንት ዶናልድ ትራምፕ 8 የሚሆኑ ሊከሰቱ ይችሉ የነበሩ ጦርነቶችን ማስቆማቸውን በመግለጽ የኖቤል ሽልማቱ ያገኛሉ ተብሎ ይጠበቅ ነበር። ከነዚህ መካከል በኢትዮጵያና በግብጽ መካከል በናይል ወንዝ ጉዳይ ላይ የነበረው ውጥረት አርግብ ያለው ጦርነቱን አስቆሚያለሁ ማለታቸው የሚታወስ ሲሆን ነገር ግን ኮሚቴው ምርጫውን ለማቾድ ሰጥቷል።